ጠቃሚ የሆኑ ሐሳቦችን ጥያቄዎችን አቀርባለሁ። በዛ በማነሳቸው ጥያቄዎች እና ሐሳቦች ዙሪያ ከናንተ ያለውን አንደርስታንዲንግ እንሰማለን። አስፈላጊ ከሆነ ደግሞ ፋይናሊ እንደ ሰመሪ ነገር እያደረግን እንደዚህ ነው ለመቀጠል የምናስበው። መነሻ የሚሆኑ ነገሮች ግን ሁሉ ጊዜ ከኔ ኤክስፔክት ይደረጋል። ያንንም አደርጋለሁ፣ ችግር የለውም። የእናንተም ተሳትፎ ከዚህ አይተናነስም ለማለት ኃላፊነት ወስደን ፕሮግራሙን ሊድ ብናደርገው ግን የእያንዳንዳችሁ ተሳትፎ ወሳኝነት አለው። እዚህ በቸርች ውስጥ ረጅም ዓመት የቆያችሁ ቴዎሎጂ የተማራችሁ እንዲህ ባለው አገልግሎት ውስጥ ልምድ ያካበታችሁ ወንድሞች እና እህቶች አላችሁ። ስለዚህ የእናንተም አስተዋጽኦ እዚህ ጋር ይፈለጋል። እንደዚህ ያደረግን እኔ ጋር ያለውን ጥቂት ነገር ሰጣችኋለሁ፣ ከናንተ ያለውን ወስዳለሁ። ሌሎችም በዚህ ሂደት ውስጥ ብዙ ይማራሉ። ገስት ላይ ያላችሁ ብቻ አይደለም፣ ሌሎቻችሁም ማናቃችሁ ለምሳሌ አስራትን ትላንትን ያወቅኩት ብያችኋለሁ። እንደዚህ ወደፊት እንድትመጡ በጣም ሃይሊ አበረታታለሁ። በእውነት በጣም አበረታታለሁ። ምልክት ስጧቸው። እዚህ ያሉ ሞዴሬተሮች ማኔጅ ያደርጋሉ። ወደ ላይ እንድትመጡ በዛ ነገር ለዚህ ያደረግን እንቀጥላለን። ይሄን ያህል ካልኩኝ ለአጠቃላይ ግንዛቤ ቀጥታ ዛሬ ኢንትሮዳክሽን ነው። ስለዚህ እኔ ፕሬዘንት ማድረገው ያን እዛ ላይ መጨመር የሚገባችሁንና እንዳው ይሄን ቢታይ የሚባል ነገር ካለ እንደሱ እድል እሰጣለሁ። አትሊስት ግን አንድ 20-25 ደቂቃ የኤፌሶንን መልእክት ኦቨርኦል ፒክቸሩን አብረን እናያለን። ስለዚህ ዛሬ የመግቢያ ሐሳቦችን ስለሆነ ማነሳው ብዙ ዲስከሽን አይኖርም። ግን እስቲ ጥያቄ ልጠይቅ። ኤፌሶንን እንደምናጠና ባለፈው አናውንስ አድርገናል፣ ማሳወቂያዎችንም ሰርተናል። በተቻለ መጠን ተደራሽ እንዲሆን ጥረት አድርገናል። ሁሉም ሰው የሚችል ሰው አትሊስት ተገኝቶ እንዲጠቀም በሚል ማለት ነው። ኤፌሶንን ያጠና እስቲ ከገስት ኤፌሶንን እንደምናጠና መረጃው የኖራችሁና ያንን መነሻ ማድረግ የኤፌሶንን መልእክት ገልጦ ያጠና ሰው እስቲ ከመካከላችሁ አንድ ምዕራፍ ሊሆን ይችላል፣ 2 ቁጥር ሊሆን ይችላል፣ ሙሉን ቻፕተሮች ሊሆን ይችላል ያጠና ምልክት ይስጠኝ እስቲ። ፈተና ሆነባችሁ? እሺ አብርሽ ቴንክ ዩ አብርሽ። ሌላ ያየው አይደለም። እሺ አንድ ቁጥር ጻፉ። ያ ቴንክ ዩ ከታች እየጻፋችሁ ያላችሁ yes በጣም ጥሩ። ለምሳሌ ጌዲ ሊድ በሚያደርገው የዮሐንስ ወንጌል ጥናት ላይ ከመግባቴ በፊት ሁሉ ጊዜ የዮሐንስን ወንጌል አነባለሁ። ቻፕተር 1 ላይ ያለ ነው አንብቤ ነው የምመጣው እና በተወሰነው ቁጥር ላይ ማሰላሰል የሚገባኝ ነገር አሰላስላለሁ። ድሉን ካገኘው ሐሳብም ለመስጠት ማለት ነው። የሚባለውንም ነገር አንዳንድ ጊዜ እኔ የምረዳውና ሌላው ሰው የሚረዳው ነገር አንዳንድ የተለያየ ስለሚሆን ያንንም ልዩነት ለማስተዋል እድል ይሰጣል። ስለዚህ ሁሉ ጊዜ እሱን አድርጉ። አሁን ለዛሬ ስንለያይ ኔክስት ዊክ ልናነሳ የምንችለውን ምናልባት ዛሬ ኢንትሮዳክሽን ያልቃል ማለቅም አለበት ብዬ ነው የማስበው። እንግዲህ የተለየ ነገር ካልተፈጠረ በስተቀር ኢንትሮዳክሽን ላይ ከዛሬ በላይ መቆየት ያለብን አይመስለኝም። እንደሱ ነው ሰብሰብ ለማድረግ ነው የምሞክረው። ስለዚህ የሚቀጥለው ሳምንት እንደ እግዚአብሔር ፈቃድ ቀጥታ ወደ ምዕራፍ 1 ዲስከሽን ነው የምንሄደው። በቁጥሮች ከፋፍለን ነው የምናጠናቸው። ስለዚህ ያን እኔ የምከተለው አፕሮች ምናልባት እሱን መናገር ካለብኝ ቨርስ ባይ ቨርስ አፕሮች ነው። ይሰፋል አውቃለሁ፣ ግን ለተሳትፎ እሱ በጣም ወሳኝ ነው። ለምሳሌ ቸርች ላይ ባስተምረው ይሄንን የኤፌሶን መልእክት በቸርች በሚል ሴትአፕ ላዘጋጀው ብል ቴማቲክ አፕሮችን ነው መከተል። እኔ ብዙ ጊዜ እንዳውም እንደሱ ነው ደስ የሚለኝ። ቲሙን ቤዝ አድርጌ ቴክስቱን ዲስከስ ማድረግ ነው የሚቀለኝ። በብዙ ምክንያት ይሄንን አፕሮች ወደዋለሁ። ምናልባትም እንግዲህ ቲዮሎጂ የሚያጠናውት ማስተር ሴን የሰራውት ሲስተማቲክ ቲዮሎጂ ላይ ስለሆነ ሊሆን ይችላል ወደ ሎጂ ነገሮች ሲስተማታይዝ ወደ ሆኑ ነገሮች የማዘንበሉ ነገር ከዛም ተነስቶ ሊሆን ይችላል። ዋቴቨር እንደሱ ነው እማረከው። ስለዚህ ስልታዊ በሆነ መንገድ መጽሐፍ ቅዱስን ስናቀርበው
ዋና መልእክቶችን ዋና ትምህርቶችን ማዕከል ባደረገ መልኩ ሲቀርብ እሱ ቴማቲክ አፕሮች ይባላል ማለት ነው። ወይም ስልታዊ አቀራረብ ብለን መውሰድ እንችላለን። ጭብጦችን ዋና በክፍል ውስጥ ያሉ የመጽሐፎቹን ጭብጥ ሰሌክት አድርገህ መርጠህ በዛ አግባብ ስትወያይ ያ ስልታዊ ወይም ደግሞ ቀደም ባልኳችሁ መንገድ ጭብጥን ማዕከል ባደረገ መንገድ እናቀርበዋለን ማለት ነው። ሁለተኛው አማራጭ ደግሞ ቀደም ያልኳችሁ ቃል በቃል በሆነ መንገድ ክፍሎቹን ማጥናት ነው። በዚህ መንገድ ነው አብረን የምንቀጥለው። ዛሬ እንዳጠቃላይ መግቢያ ሐሳብ ነው የማነሳው። እስኪ ከዛ በፊት እንዳውም እንደሱ ላድርገው። የኤፌሶንን መልእክት ስታጠኑ በጣም የተባረካችሁበት እና ጥያቄ የሆነባችሁ እስቲ ሁለት ነገር። አንድ በጣም በቃ በዚህ ተነክቼበታለሁ ነው የኤፌሶንን መጽሐፍ ሳነብ ይሄ ሐሳቡ በጣም ይገዛኛል። ኦፍ ኮርስ የእግዚአብሔር ቃል ነው፣ የሚጣል ነገር የለውም። የምንገነዘበው ለጊዜው ቀልባችንን የሚይዝ ሐሳባችንን የሚይዞ የሚቀር የሆነ ነገር ይኖራል። አንድ እንደሱ አይነት ነገር እድል ልስጣችሁ መግቢያ ስለሆነ። ሁለት ደግሞ ስታነቡት ምናልባት በሌላ የመጽሐፍ ቅዱስ ንባባችሁ በብሉይ ኪዳን ሊሆን ይችላል፣ በአዲስ ኪዳን ሊሆን ይችላል፣ ንባባችሁ ከነበረው መረዳታችሁ ወይም ደግሞ እንደ ግለሰብ ካላችሁ ቅድመ ግንዛቤ ጋር የተጋጨባችሁ ወይ ጥያቄ የፈጠረባችሁ አንድ ነገር አብርሽ አንዳንድ ደቂቃ እሺ። በከናን ውስጥ የርስቱ ውስጥ ሲገቡ ርስቱ ላይ መኖር የሚገባቸው እንዴት መኖር እንደሚገባቸው ነው። ኤፌሶን የዳኑ ሰዎች እንዴት መኖር አለባቸው የሚለው ነገር ሁልጊዜ ከኢያሱ ጋር ነው የማየው፣ ርስትን ከመውረስ ጋር። ስለዚህ ርስትን ሳስብ ሁልጊዜ እሱን አስባለሁ። ሌላ አሜዚንግ የሚያደርገኝ ቃል 2:18 ላይ ያለ ቃል ነው። ስላሴም በአንድ መስመር እና ሁሌም ግርም የሚለኝ 2:18 ላይ በሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አለን ይላል። ሁልጊዜ አሜዚንግ ያደርገኛልና ኢየሱስ ሰራ፣ በዛው መንፈስ ወደ አብ ገብታችኋል የሚለው ሁልጊዜ ሳጠናውም ሳስጠናውም በአንድ ወርድ ስላሴ ስራውን ሁሉ የተገለጠበት ክፍል ነች። እናች ክፍል እሷ ሰርፕራይዝ ታደርገኛለች። ሳቲ ካልቸር ጨርሻለሁ መሰለኝ ተባረኩ። እና ሁልጊዜ ኢያሱንና ኤፌሶንን ነው የማየው፣ የኢያሱ መጽሐፍንና ኤፌሶንን ነው የማየው። ተባረኩ። ቴንክ ዩ አብርሽዬ፣ ቴንክ ዩ እግዚአብሔር ይባርክህ። እሺ ፓስተር ሚኪ ከዛ ወንጌላዊ ማስረሻ አንዳንድ ደቂቃ አላችሁ። አብርሽ ያነሳው ሐሳብ አለ። ያው ሁለት ነገሮችን ግን ባነሳ ጥሩ ነው። በተለይ ምዕራፍ 1 እና ምዕራፍ 2 ላይ መጀመሪያው መግቢያዎቹ ላይ የሚያነሳቸው የተባረክንበት በረከትን ያነሳልና በሰማያዊ ስፍራ የባረከን ብሎ ያነሳል። አንደኛ እሱ በጣም ይገርመኛል። ሁለተኛ ደግሞ ምዕራፍ 2 ቁጥር 1 ላይ የሚያነሳው ማንነታችንን በበደላችንና ማለት previously የት ነበርን የሚለውን ያነሳና ከዛ ውስጥ እንዴት አይነት መውጣት እንደወጣን የሚያነሳው ነገር በተለይ ኤፌሶን ሲነሳ በደንብ የምናነሳት ጥቅስ ምዕራፍ 2:1 ላይ ያለችው ነች። በበደላችን ማለት ሩቅ የነበርንን ሙት የነበርን ፈቃድ የሌለን የተሰጠን ነበርንና ግን እንዴት አድርጎ ከዛ እንዳወጣን ሙት የነበረ ማንነታችንን እንዴት ወደ ህይወት እንደቀየረውና ደግሞ በረከታችንን ሲያነሳ እችል ለማለት ነው። ቴንክ ዩ ብዙ አለኝ መሰለኝ አርደቀርሽ ህሉነች እንግዲህ ሰዓት ተቆጣጣሪዋ ምናልባት ማስሪ ቆይ ትቀጥላለህ። እስካሁን የተባረካችሁበትን የተነካችሁበትን በጣም ደስ በሚል መንገድ እና በእርግጥም በዚህ አለመነካት አይቻልም። አሁን ባነሳችሁት ነገር እኔ ራሴ እየተነካው ነው። አሁን እናንተ ስትሉ ነው እየተነካው ነውና እኔ በጣም ደስ ብሎኝ ከማነባቸው የአዲስ ኪዳን እንግዲህ ይሄ አንዱ መጽሐፍ ከአንዱ ማበላለጥ አለን። በጣም በከፍተኛ ጥንቃቄ ነው ይሄንን ስናገር የምናገረው።
እኔ ይሄንን መጽሐፍ ሲባል እንደ ሰው የሚስበኝ ለማለት ያክል እንጂ በእግዚአብሔር ቃል ውስጥ እንደዚህ አይነት አድሎ መፈጸም ተገቢ አይሆንም። ጥንቃቄ እናደርጋለን። ጥያቄ የሆነባችሁን ነገር ግን አላነሳችሁም። አብርሽም ሚኪም ምናልባት ይህ ሐሳቡ እዚህ ጋር ከሚነሳው ሐሳብ ጋር ወይም ከነበረኝ መረዳት ጋር ተጋጭቶብኛል አላላችሁም። በጥበብ ለማምለጥ ፈልጋችሁ እንደሆነ ገምቻለሁ። እሺ ይሁን። አብርሽ ማስሪ ቀጥል። እግዚአብሔር የተመሰገነ ይሁን። እኔ በጣም ከሚደንቀኝ መጽሐፍ ክፍል አንዱ የኤፌሶን መጽሐፍ ነውና ይሄ የኤፌሶን መጽሐፍ በተለይ ምዕራፍ 2 እኛ የሰው ልጆች አስቀድመን ምን እንደነበርን የተገለጸበትና ከዛ በኋላ ደግሞ የእግዚአብሔር ምሕረት እንዴት ወደ ሰው ልጆች እንደመጣና ታሪካችን እንደተቀየረ የሚያሳይ የመጽሐፍ ክፍል ነው። ሐዋርያው ጳውሎስ የገለጸበት መንፈስ በጣም የሚገርም ነገር ነው። አስቀድማችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ይሄ ሙት የነበረ ሰው በክርስቶስ እንደገና አዲስ ፍጥረት ሆኖ ሕይወት አግኝቶ ከቁጣ ማንነት ወጥቶ የእግዚአብሔር ልጅ መሆኑን የተገለጸበት ነው። ስለዚህ ታላቅ ምሕረት የተደረገበትን ሐዋርያው ጳውሎስ ግልጽልጽ አድርጎ ነግሮታልና ገልጾታልና እጅግ በጣም የተባረኩበት የመጽሐፍ ክፍል የቱ ነው ብትለኝ ኤፌሶን ምዕራፍ 2 እጅግ በጣም የሚያስደንቅና የሰው ልጆች ታሪካቸው የተቀየረበት መጽሐፍ እንደሆነ ነው የምለውና አንድ ጥያቄ አለኝ እዚህ ጋር ምንድነው የቁጣ ልጆች ነበርን የሚለው ሐሳብ ምን ሊገልጽ እንዳሰበ በዚህ ቦታ ላይ ትንሽ ማብራሪያ ቢሰጥበት እፈልጋለሁ። አመሰግናለሁ። ቴንክ ዩ ማስሪ። ያነሳውን ክፍል ጊዜው ሲደርስ በቦታው ላይ በደንብ እንወያይበታለን። ችግር የለውም። ቴንክ ዩ። ተባረክ። ብሩክ ነኝ። ወንድማችን አስራት እንኳን ደህና መጣ። ስላየው ድጋሚ ደስ ብሎኛል። ጥያቄውን ሰምተሃል ብዬ ተስፋ አድርጋለሁ። በዛው አግባብ ቀጥል አንተ። ኦኬ ቶሎ ብዬ ልናገርና በጣም ኢምፕረስ የሚያረጋኝ ሁሉም ኢምፕረስ ቢያረጋኝም ይሄ በየቀኑ የምንጸልይበት በየቀኑ የምናነበው ለዲቮሽናችን መጽሐፍ ነውና ለመምረጥ ከባድ ቢሆንም ግን ቁጥር 6 በጣም ኢምፕረስ ያረጋኛል። ቁጥር 5 ማለቴ ነው። እንደዚህ ይላል በበጎ ፈቃዱ እንደወደደ በክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን የሚለው ይሄ ዲፕ ነው ለኔ በጣም ፕሬዲስቲኔሽን እና በጣም ስናጠናም እንግዲህ እኔ ምድሉን ካገኘው ከእናንተ ጋር ስራ ላይ ነው ያለሁት። በዛ ነው በነገራችን ላይ ቪዲዮ ያልከፈትኩትና ይሄ በጣም ፕሬዲስቲንድ ማድረጉ አስቀድሞ የሚለው ነገር ይደንቀኛልም ይገርመኛል። ያው ቁጥር 4ም ራሱን የቻለ እንትን አለው። ግን ቁጥር 6 በአስቀድሞ በልጁ እንደመረጠን የሚያሳየን ነገር እንትና ጥያቄ የሚሆንብኝ በእውነቱ የለም። በጣም ብዙ ጊዜ አጥንቻለሁና እኔ ኤፌሶን ላይ ጥያቄ የሚሆንብኝ ነገር የለም። ለዛ ነው የምጨምረው ነገር የለም። በጣም አመሰግናለሁ። እየሰማሁኝ ነኝ ያለሁት። እያንዳንዱ ነገር እያመለጠኝ አይደለም። ትላንት ትንሽ አርሽ በሆነ መንገድ ነው የጀመርነውና እሱንም ሶሪ ምናልባት አላስፈላጊ ቃላቶችን ፕሮባብሊ ተጠቅሜ ሊሆን ይችላል። ከበኃይሉ ጋር እንዲሁ እንጌጅ አድርገን ነበር የዮሐንስ ወንጌል ጥናት ላይና አይ ቲንክ የተነሱት ጥያቄዎች ናቸው ወደ አላስፈላጊ ነገር የወሰዱን። በዚሁ አየሩን ባጸዳና ትንሽ የነበረው ቴንሽን ጥሩ አልነበረምና በሱ እንደዛ ባይሆን ደስ ይለኝ ነበረ። ቴንክ ዩ ሶ ማች። እሰማለሁ ግን ሌላ ሰው መግባት ካለበት አስገቡ። ምክንያቱም መሳተፍ አልችልም፣ እየሰራው ነኝ ያለሁት። ፕሮባብሊ ከ1-2 ሰዓት በኋላ ግን ስራ ይጨርሳለሁኝ፣ ልሳተፍ እችላለሁኝ። ቴንክ ዩ አስራት። የጌታ ኢየሱስ ይባርክ። የትናንቱ አይነት ነገር ዛሬም ነገም ሊፈጠር ይችላል። አትሊስት እንዳልከው አንዳንድ ጊዜ እንደሱ የተላለፍን ሲመስለን ሶሪ መባባል ጥሩ ነው። ግን ዲስከሽን ስለሆነ
የሐሳብ ልዩነትን ቶለሬት ማድረግ ያስፈልጋል። ልበሰፊ መሆን ያስፈልጋል። ትላንት ያነሳሁትን ከተነሳንበት ርዕሰ ጉዳይ አርቆ እንዳይወስደን ከሚል አንፃር እንጂ የሐሳብ ልዩነት ሁል ጊዜ ይጠበቃል። እኔ ራሴ ሐሳቤ ይጋጭብኛል አንዳንዴ ራሴ እንኳን ከሰው ጋር። ስለዚህ ይሄንን በጣም ቶለሬት ማድረግ ሰው ነኝ፣ ብዙ እንዳይጨንቅ ለማለት ነው። ነገም ከነገ ወዲያ የሚቀጥላል። ያ እሺ፣ ጌዲ ይቀጥል። እሺ መምህር ቅዱሳን ሰላም ብያለሁ። ኤፌሶን ስናጠና እንግዲህ ትንሽ ለማየት እንደሞከርኩት እንደ ኢንትሮዳክሽን ፓርቱ ላይ ያየሁት ነገር እስር ቤት ሆኖ መጽሐፉ ራሱ በጣም የሚደንቅ ነገር ነው ብዬ ነው የተረዳሁት። እስር ቤትን ባላየው ፐርሰናሊ ያዩት ሰዎች ሲናገሩ እንኳን መጽሐፍ ለመጽሐፍ ወይ ደግሞ ለትምህርት ለጀነሬሽን ትምህርት የሚሆን ነገር ለማውጣት አይደለም ለአንድ ግለሰብ በጣም መጥፎ ቦታ ከሚባለው ቦታ እስር ቤት ነውና እዛ ሆኖ መጽሐፉ እኔ በጣም ኢምፕረስ ነው ያደረገኝ። ያው የጳውሎስን የእግዚአብሔርን ኃይል በሱ ላይ በድካም ይገለጣል ስለሚል የእግዚአብሔርን ኃይል ያየንበት መጽሐፍ ነው ብዬ ነው የማስበውና እስር ቤት ሆኖ መጽሐፉ በጣም ለኔ ድንቅ ነው። አመሰግናለሁ። ቴንክ ዩ ጌዲ፣ በጣም እናመሰግናለን። ቱ ዘ ፖይንት ኢንትሮዳክሽኑ ላይ ነው ሐሳብ የሰጠው። በጣም አመሰግናለሁ። አዲክ እንግዲህ ከነዚህ ከተሰጡ አስተያየቶች ውስጥ የሆነ ነገር እየወሰዳችሁ እንደሆነ ተስፋ አደርጋለሁ። ሁሉ ቀጥይ አንቺ፣ ከዛ ወደ ላይ እንሄዳለን፣ ወደ ሳባና ተስፍሽ እንሄዳለን። እሺ መምህር ቴንኪ ራሴ ላይ ማስቀመጥ ስለማንችል ነው። ባጭሩ እኔ በጣም ኢንስፓየር የሚያደርገኝ ምዕራፍ 2 ቁጥር 5 ላይ ያለው ቃል ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋ ድናችኋልና የሚለው በቃ 100,000 ጊዜ ባነበው ራሱ በቃ ኢንስፓየር የሚያደርገኝ ነገር እሱ ነው። እግዚአብሔር ምሕረት ይገርማል። ሊንግሪንግ ኩዌስችን ግን ምዕራፍ 4 ቁጥር 8 እስከ 10 ያለው ነው። ያው ስንደርስበት ይፈታል በሚል ተስፋ ለኔ ግን ሊንግሪንግ ኩዌስችኔ እዛ ቻፕተር 4 ቨርስ 8 to 10 ያለው ነው። ያው እንደርስበታለን ወደ ላይ የወጣ ጊዜ የሚለው ጥሩ መሆንም የሚችል ክፍል ነው። ኤኒዌይስ እንደርስ በደንብ ዲስከስ እናደርጋለን። ከታች እየጻፉ እያያችሁ ከሆነ ተስፋ አደርጋለሁ እንደምታዩ ኮሜንት እኔ እያየሁ ነውና ለሁላችሁ መመለስ አልቻልኩም። ሁላችሁም የምትሰጡት ነገር ላይ ሪአክት ማድረግ አልቻልኩም። እዚህም እየሰማው ስለሆነ ግን ቆንጆ በቃ እንደዚህ በጣም አስፈላጊ ነው። ጌታ ኢየሱስ ይባርካችሁ። ይሄ በጣም አስፈላጊ ነገር ነው። ሳባ ያሬዲ እንኳን ደህና መጣ። እመጣለሁ ወደ አንተ እመለሳለሁ። ሳባ ቀጥይ እስቲ። እሺ በድጋሚ እንደምናመሻችሁ ቅዱሳን ቤተሰብ እንዲናችሁ ከላይም ከታችም ያላችሁ ሰላም እላለሁ። ኤፌሶንን መማር ስለመቻላችን እግዚአብሔርን እጅግ አድርጌ ያመሰገንኩኝ ኢንትሮዳክሽን ላይ ስለሆነ ምዕራፍ 1 በጣም ኢንስፓየር የሚያደርገኝ ከቁጥር 15 ጀምሮ ያለውን ባነበው ደስ ይለኛል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ቅዱሳንን ሁሉ ስለሚሆን መውደድ ነው 16 ስለናንተ እያመሰገንኩ ይላል። ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይልና የሚልባችሁ አይኖች ሲበሩ የመጠራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለውን የርስት ክብር ባለጸግነት ምን እንደሚሆን ለምናምን በሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ይላል። ጳውሎስ ይገርመኛል። በቃ ልናቀው የተገባውን ነገር ለእግዚአብሔር የሚያሳስበውን ነገር ስለ ኤፌሶን ሰዎች የሚያሳስበው ነገር ይገርመኛል። የሚያሳስበው የልቦና አይኖቻቸው እንዲከፈቱ እንዲበሩ እና ይሄ በጣም ኢንስፓየር ያደርገኛል። በቃ ዋናውንና ቁልፍ የሆነውን ነገር ካች እንዲያደርጉ እንዲይዙ
የተናገረበት ይሄ ከ15 እስከ ስንት ነው እስከ 18 ያለውን በጣም ኢንስፓየር የሚያደርገኝ እሱ ቃል ነው። ያው ያለኝ ሰዓት 1 ደቂቃ ነው አይደል መምህር? ስለዚህ ይሄን ለማለት ነው። ቴንክ ዩ። ተባረኪ ሳቢዬ። አሜን። ለሁላችንም ይሁንልን። የሱ ጸሎት ለኛ የሚስራ ወሳኝ ነገር ነው። ተስፉ ያሬዶ ወጣ እንዴ? እሺ ኪራ ገብቷል። ለሱ ድሉን እንሰጠዋለን። እሺ በጣም አመሰግናለሁ። እንደምን አመሻችሁ ቤተሰቦች። እንግዲህ የኤፌሶንን መጽሐፍ ማጥናት በጣም ደስ የሚል መጽሐፍ ነው። በጣም ወደው መጽሐፍ ነው። ከዚህ መጽሐፍ በተለይ ምዕራፍ 1 ቁጥር 8 እና ቁጥር 9 ውስጤን ሁሌ ይነካኛል። ምንድነው? ባነበው አዲሱ መደበኛ ትርጉም ነው። እንደዚህ ይላል፣ ጸጋውንም በጥበብና በማስተዋል ሁሉ አበዛልን ይልና ቁጥር 9 ላይ በክርስቶስ ያቀደውን የፈቃዱን ምስጢር እንደ በጎ ፈቃዱ እንድናውቅ አደረገን ይላል። ስለዚህ እግዚአብሔር ከዘመናት በፊት ያቀደውን በክርስቶስ ሊፈጽም ያለውን ሐሳብ ለማንም አልነገረም። ለኛ ግን በመንፈሱ እንድናውቅ ምስጢራትን እንድንረዳ ለኛ ማድረጉ እጅግ የሚደንቅ ነገር ነውና ይህንን ምስጢር ለምን አሳወቀን ብዬ ሁል ጊዜ ስጠይቅ የዘመናት ሐሳቡና እቅዱ በክርስቶስ ዓለምን የመጠቅለል አጀንዳውን እኛ እንድናስፈጽምለት ስለሚፈልግ ነው ይህንን ምስጢር ያሳወቀን የሚል ነገር ሁል ጊዜ ሳስበው ውስጤን ይነካኛል። እንዲሁም ደግሞ ሌሎች ሰዎችም እንዲሁ የሚጠይቁኝና እኔም አንዳንድ ነገሮችን ለመመለስ የምሞክረው እዚሁ ምዕራፍ 1 ቁጥር 4 ላይ ያለው ቃል ነው። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና ዓለም ከመፈጠሩ አስቀድሞ የሚለው ሐሳብ ምንድነው ብለው ብዙ ጊዜ ሰዎች ደጋግመው ይጠይቁኛል። ይሄንን ጥያቄ እኔም እንደ ጥያቄ አድርጌ ላቅርበውና በኋላ ወደዚህ ዝርዝር ነገሩ ስንገባ መልስ ቢሰጥበት ለማለት ወዳለው። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ቴንክ ዩ ተስፍዬ። እንዳልከው ነው የምናደርገው። ጊዜው ሲደርስ በቦታው ላይ ይሄ ምን ማለት ነው የሚለው ለዛ ነው እንግዲህ መጽሐፍ ቅዱስ ጥናት ማለት እሱ ነው። ጥያቄ የሚሆኑብን ነገሮች እናነሳቸዋለን። በተማርነው የሰናፈታት ስልት መሰረት ደግሞ ለመተርጎም እንሞክራለን። ያን እናደርጋለን። ጌታ በብዙ ይረዳናል። አይ ቲንክ ኪራ ኔትወርኩ ጥሩ አይደለም እያለ እየጻፈ ነው። የኛ ነው ላንተ የማይሰማው ኪራ ወይንስ ያንተ ነው? ከቻልክ ክፈትና ማይኩን ሐሳብን ግለጽ፣ ከዛ እናበቃለን። እሺ ያው ምዕራፍ 1 ከቁጥር 3 ጀምሮ ያለው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው እስከ ቁጥር 5 ድረስ እስከ ቁጥር 6 ድረስ ያለው ቃል በጣም የምወደው ቃል ነው። የሚነካኝ ቃል ነው። የተመረጥንበት አመራረጥ ሳስብ በጣም የሚነካኝ ቃል ነው። የምወደው ቃል ነው። ሜቢ ህሉ ያነሳችው ጥያቄ አለ። እሱ ያው በጊዜ ሂደት የጥናቱ ስኬጁል ላይ ትንሽ እኔም እሱ ላይ ጥያቄ ስላለኝ እንደሚመለስ ተስፋ አደርጋለሁ። እኔ በጣም የምወደው የሚነካኝ ቃል ይሄ ነው፣ ከኤፌሶን ክፍል ማለት ነው። ቴንክ ዩ። ጌታ ኢየሱስ ይባርክ ኪራ። ቴንክ ዩ ሶ ማች ሁላችሁም፣ እግዚአብሔር ይባርካችሁ። ይሄ በጣም አስፈላጊ ነገር ነው። ምክንያቱም ለኔ kind of assessment ነው አሁን ያደረኩት ነገር ሲስተማቲካሊ ኤፌሶንን በሚመለከት ያለው አንደርስታንዲንግ ኦዲየንስን አንደርስታንድ ማድረግ በጣም ያስፈልጋል። ሆሚሌቲክስ ተምራችሁ ከሆነ ከመስበክ ከማስተማር በፊት ይባላል የምታስተምረውን የምትሰብከውን የማህበረሰብ ሁኔታ፣ ግንዛቤ፣ ፍላጎት
ወዘተ በተቻለ መጠን ኢፌክቲቭ ላይሆን ይችላል። በተቻላችሁ መጠን ለማወቅ ሞክሩ። በተቻላችሁ መጠን ለምንድነው? ለምሳሌ አሁን መልእክት ነው እያጠናን ያለነው ከአዲስ ኪዳን ክፍል አንዱ የሆነውን የኤፌሶን መልእክት ነው። የኤፌሶን መልእክትን ጨምሮ ሌሎችንም የተጻፈበት ምክንያት አለ። ኦዲየንሱን የሰሚዎቹን ችግር ለመፍታት፣ የሰሚዎቹን ግንዛቤ ከፍ ለማድረግ፣ የሰሚዎቹ አቅጣጫ ለመጠቆም ወዘተ ዓላማ ነው የተጻፈውና በጣም ኢፌክቲቭ የሆኑት በምክንያት ነው ካላችሁ በአብዛኛው በጣም ውስን ቴክስቶች ነው። ምናልባትም ኤፌሶንን እንደ አንድ ቴክስት ልንጠቅሰው እንችላለን። ከሚጠቀሱ ቴክስቶች መካከል አንዱ ኤፌሶን ነው። የነበሩበት ሁኔታ አንደርስታንድ አድርገው ጸሐፍቶቹ በተለይም ጳውሎስ እነዛን ችግሮች ለመፍታት ለነዛ ጥያቄዎች መልስ ለመስጠት ዓላማ ነው የተጻፈውና እንዲህ ያለ አሰስመንት መስራት አሁን አያችሁ ዲማንዱ መኖሩን ታያለ ማለት ነው። አሁን ኤፌሶንን በሚመለከት እንዴት ባለ ግለት የተሰጡ አስተያየቶች ሁሉም ሰው ኢንትረስትድ ነው ማለት ነው። ለኔ የሰጠኝ ፊድባክ እሱ ነው። ኤፌሶንን ለማጥናት እዚህ በመቀመጣችን ያልተደሰተ ሰው የለም ብዬ እንደደመደም አስችሎኛል። አንድ እሱ ነው። ከፍላጎት አንፃር ያንን ለመገምገም እድል ይሰጣል። ሁለተኛ ምን አይነት ግንዛቤ ሳለ የሚለውን አየህ። ከዚህ በኋላ ምናልባት በጣም ትኩረት መስጠት ባለብን ነገር ላይ ሙሉ ኢነርጂህን እንድትጠቀም የሚያስችልህን ነገር ሰሌክት እንድታረግ እድል ይሰጣል። ጥያቄ ምናምን ያልኩትኝ ከዛም አንፃር ያለውን ነገር ለመፈተሽ እንዲያስችለኝ ነው። ኦኬ አሁን የኔን አልናገርም። እኔ ጥናቱን አቅራቢ አስጠኝ ስለሆንኩኝ የኔን ከተናገርኩኝ ባያዝ ላረጋችሁ ስለምችል በትምህርት ሂደት ውስጥ ልናነሳቸው እንችላለን። ይሄ ክፍል ያ ክፍል አልልም ከዲሲፕሊን አንፃር ማለት ነው። ግን አይጠፋም በኤፌሶን መልእክት ጥናት ውስጥ አይጠፋም አንዳንድ ምን ማለት ነው ይሄ አሁን አንዳንዶቻችሁ እንደተቃቀሳችሁት ማለት ነው የሚባሉ ነገሮች አሉ እና እነሱን ነገሮች እንዴት እንፈታቸዋለን የሚለውን ነገር አብረን ስንደርስ እናያለንና ይሄን ስታይ ምን ጉዳይ ኢሹ ነው የኤፌሶንን መልእክት በሚመለከት እንዳጠቃላይ ይሄ ብለህ ካነበብከው ከተረዳው የሆነ ነገር ማለት ትችላለህ። ግን እዚህ ካለው አሁን እኛ እዚህ ያለነው እዚህ ላሉ 30 ምናምን ሰዎች ነው በቃ አለቀ። እዚህ ያለነው አሁን ለዚህ ዓላማ ነው። ስለዚህ እዚህ ላሉ ሰዎች የኤፌሶን መልእክት የቱ ጋር ነው የስበት ማዕከሉ የቱ ጋር ነው የሚለው ነገር ለመለየት እድል ስለሚሰጥ ነው። ስለዚህ የጥናቱ አንዱ አካል ነው። ድንገተኛ አይደለም። ይሄን ለማለት ተዘጋጅቼ ነው የመጣሁት። ይሄን ለመጠየቅ አስቤበት ነው የመጣሁት። ስለዚህ የጥናቱ አንዱ አካል እንደሆነ ቁጠሩት። አሁን ከጀመርኩኝ ጀምሬ እስካሁን 30 ደቂቃ ነው የፈጀነው። ይሄንን ጉዳይ ከ25 እስከ 30 ደቂቃ ጊዜ ወስደናል። በፍጹም በእኔ ልል የምችለው ነገር ነው የተባለው ማለት ነው። የጥናቱ አንዱ የግድ በኃይሉ ማለት አይጠበቅበትም። የግድ ነው መናገር አይጠበቅብኝም። ብዙ ሐሳቦች እንደሚወጡ የዚህ መጽሐፍ ሐሳብ ማለቴ ነው በጣም ጎልቶ እንደሚሰማ እንደሚታየን ተስፋ አደርጋለሁ። ስለዚህ ዛሬ መግቢያ ሐሳብ ነው ማነሳው። ይሄን ያህል ካልን ቀጥታ ወደ መግቢያ ሐሳብ ልሂድ። ከከተማዋን እንነሳ እስቲ ከኤፌሶን ከተማ እንነሳ። በከተማዋ ስም ነው የምትጠራው ቤተክርስቲያኒቱ። እንዲሁም ደግሞ መልእክቱም ራሱ የኤፌሶን መልእክትም የተጠራው በከተማዋ ስም ስለሆነ ትንሽ ነገር ስለ ከተማዋ መናገር ተገቢ ይሆናል ብዬ አስባለሁ። በዘመኑ እንግዲህ ገናና የነበረው የሮም መንግስት አካል እንደሆነች ይታመናል። በኤሽያ ማይነር የምትገኝ አሁን ላይ በቱርክ የምትገኝ ከተማ እንደሆነች
አሁን ያለችውን ቱርክ በአጠቃላይ ሳይሆን በቱርክ ውስጥ ያለች አንድ ግዛት እንደሆነች ይታመናል። አሁንም ድረስ እንዳለች በዚህ ዙሪያ ላይ ጥናት ያደረጉ ሰዎች አስተያየት ይሰጣሉ። ስለዚህ የዛሬቱ ቱርክ ነች ብለን እንወስዳለን። የሚወሰደው በዛ አግባብ ስለሆነ ማለት ነው። በዘመኑ የወደብ ከተማ ነች፣ ልክ እንደ ቆሮንቶስ ሁሉ ማለት ነው። የወደብ ከተማነቷ ብዙ እድል ያመጣላታል ለከተማይቱ። የንግድ እንቅስቃሴ ይኖራል። የንግድ እንቅስቃሴ ሲኖር የከተማዋ የኑሮ ሁኔታ፣ የከተማዋ ውበት ወዘተ እንግዲህ ከግምት ውስጥ ይገባል ማለት ነው። የሰው እንቅስቃሴ ካለ የሆነ ደስ የሚል ነገር ይኖራል። ከዚህ ከንግዱ ጋር ተያይዞ ምናምን ነገር ከተማይቱ በዚህ ምክንያት ገናና ከተማ ወይም ተወዳጅ ከተማ እንደነበረች ጸሐፍት ይመሰክራሉ። ከዚህም ውጪ ሰዎች ለንግድ ዓላማ ብቻ ሳይሆን የሃይማኖት ኢሹም ያመጣቸዋል ይባላል። አርቴምስ የሚባለው ትልቁ ቤተ መቅደስ ወይም የዲያና ቤተ ጣዖት አምልኮ ትልቁ መቅደስ ያለው በኤፌሶን ስለሆነ ልክ ሌሎች ካሉበት ሀገር ወደ ይሁዳ ኢየሩሳሌም ለሃይማኖታዊ ጉዞ እንደሚያደርጉ ሙስሊሞች ወደ መካ እንደሚሄዱ በዛን ዘመን የነበረው ህዝብ የአህዛቡ ዓለም ልክ እንደ ቆሮንቶስ ማለት ነው የኤፌሶንም ከተማ ለዚህ ሃይማኖታዊ እንቅስቃሴ ማዕከል ነች ተብሎ ይታመናል። ስለዚህ ሰዎች ለወርሺፕ ፐርፐስ ይመጣሉ ማለት ነው። ኦኬ እዛ ጊዜ አንድ አምላክ የለም ብዙ አማልክት ናቸው ያሉት። ያንኑ ኢንተርቴን ለማድረግ ከዚህም አማልክት ማግኘት የሚፈልጉትን በረከት ለማግኘት ዓላማ ካሉበት ተጉዘው ይመጡ ነበር። ስለዚህ ከተማ ውስጥ ሃይማኖታዊ እንቅስቃሴም አለ፣ ፖለቲካ አለ፣ የሮም ግዛት አለ፣ እንዲሁም ደግሞ አሁን ያልኳችሁ የንግድ እንቅስቃሴ አለ፣ ዳይቨርሲቲ ካልቸር አለ። ብዙ አይነት ባህል ያለባት ከተማም እንደሆነች ታምናል። በተወሰነ መልኩ ከቆሮንቶስ ጋር እነዚህ ነገሯ ያመሳስላታል የኤፌሶንን ከተማ። ስለ ከተማዋ ይሄን ያህል ያልነው ምናልባት ቀጥለን የምናነሳቸው ነገሮች በመጽሐፎች ውስጥ አንዳንድ የምናነሳቸው ወደ ምዕራፍ 4 መተን ስለ ኑሮ ሲያነሳ የቀድሞ ብሎ የሚለው ነገር አለ። ምዕራፍ 2 ላይ ቀድሞ ብሎ የሚለው ነገር አለ። ፕሪቪየስሊ ምን ነበራችሁ፣ የት ነበራችሁ የሚለው ነገር እንደ ሪፈራንስ የሚያነሳው ነገር ስላለ እዚህ ነበሩ ለማለት ነው። ከዚህ የጣዖት አምልኮ ምናምን ኢሹ ጋር ተያይዞ ይህ ማህበረሰብ በዚህ አይነት እስራት ውስጥ የነበረ ነበር የሚለው ነገር ፊድባክ ስለሚሰጠን ነው። የባክግራውንድ ስተዲ አስፈላጊ የሚሆነው ቴክስቶቹን ወደፊት ካመጣልን ብቻ ነው እንጂ ታሪክን ማጥናት ከፈለግን በፈለግነው መንገድ እና ለፈለግነው ዓላማ ታሪክን ማጥናት እንችላለን። የከተማዋን ጉዳይ በሚመለከት ይሄን ያህል ካልን ቀጥለን የምናነሳው ስለ ቤተክርስቲያኒቱ ነው። የኤፌሶን ቤተክርስቲያን ወይም ደግሞ ስለ ጸሐፊው እናስቀድም። ማን ነው የዚህ መጽሐፍ ጸሐፊ የሚለው ጥያቄ ሲነሳ ሐዋርያው ጳውሎስ የሚለው ጥያቄ ውስጥ አይገባም። አንዳንዶች አሁን ያሉ ኮንቴምፖራሪ ስኮላርስ ክሪቲክስ ያደርጋሉ። በዚህ ምክንያት የስነ ጽሑፉን ባህሪ የሐሳቡን የሚያነሳቸውን ቲሞች ከግምት ውስጥ በማስገባት ጳውሎስ እንዲህ ሊል አይችልም፣ እንዲህ እንኳን ይሄን ጉዳይ እንኳን ቢናገር በዚህ መንገድ አይናገርም ሲሉ አስተያየት ይሰጡና እሱ ላይ ጽፈው ይችላል፣ በሱ ስም ሌሎች ጽፈውት ሊሆን ይችላል የሚል መላምት አለ። ግን በአብዛኞቹ ይሄ ውሃማ ያነሳ ትችት እንደሆነ ይስማማሉ። አንድ በጣም የምወደው የሥነ መለኮት ምሁር ማን ጻፈው በሚለው ጉዳይ ላይ ምን አይነት አስተያየት አለው? አይ ቲንክ ፕሮፌሰር ቦባክሊ ይመስለኛል። ይሄ ብዙ ሊያስጨንቀን አይገባም ይላል። ምክንያቱም አሁን ካነን የተደረገ መጽሐፍ ስለሆነ እጃችን ላይ ያለው ማን ጻፈው፣ መቼ ተጻፈ የሚለው ነገር ዛሬ ላይ ብለርድ ቢሆን ባይታወቅ እንኳን ብዙ ሊያስጨንቀን አይገባም። በምናነበው መልእክት ላይ የሚኖረው ተጽዕኖ ያን ያክል ነው ብሎ ያምናል። እኔም በእውነቱ እንደዛ ነው የማምነው። አሁን እኛ ቀኑና ልንሰራ ስላይደለን ማለት ነው። አሁን ይሄ መጽሐፍ መካተት አለበት፣ ይሄ መጽሐፍ መካተት የለበትም ብለን ዲስከስ ስለማናደርግ አሁን ናወደይ ይሄን ጉዳይ ብዙ የውይይት
እንትን ማድረጉ ብዙ አስፈላጊነቱ ብዙ ነው ለማለት ነው። በወቅቱ ግን እንደ አንድ መመዘኛ ይወሰዳል፣ ተወስዶም ያውቃል። ማን ጻፈው የሚለው በጣም ሲሪየስ ነው። መጽሐፍቶቹን ኮሌክት በማድረግ ሂደት ውስጥ ሐዋርያ ወይም ለሐዋርያው ቅርብ የሆነ ሰው የግድ መሆን ስለነበረበት በወቅቱ በጣም ወሳኝ ነው። ካኖኒሲቲ ውስጥ ሲሪየስሊ ይታያል። አሁን ግን ካኖናይዝ የሆነውን 66ቱን መጽሐፍ ይዘን እንትናን የጻፈው ብሎ መሟገት ብዙ ያን ያህል ሬሌቫንስ አይደለም ለማለት ነው። በደንብ እንደተረዳችሁ ተስፋ አደርጋለሁ። የኛው ጥያቄ ነው ለማን ነው የጻፈው የሚለው መልእክቶች ሲጠኑ ይሄ አስፈላጊ ነው። ኢቭን አሁን እንኳን አስፈላጊ ነው። ለማን እንደተጻፈ ስናቅ፣ አካባቢውን ስናቅ፣ የዛን የተጻፈላቸውን ማህበረሰብ ሁኔታ ከግምት ውስጥ እናስገባለን። ስለዚህ ቴክስቱን ኢንተርፕሬት ለማድረግ እድላችን ሰፊ ይሆናል ማለት ነው። ስነ ልቦናቸውን፣ ማህበራዊ ህይወታቸውን፣ ፖለቲካውን፣ ሪሊጂየስ ሳቢውን ወዘተ የነበሩበትን ሲቹዌሽን ምንድን ነበር ስትራግል የሚያደርጉት፣ በምን ጉዳይ ነበር የሚቸገሩት የሚለውን ነገር ስናይ እየተባለ ያለው ነገር በቀላሉ ይገባናል ማለት ነው። ስለዚህ ይሄ በጣም ኢምፖርታንት ነው። ለማን ነው የተጻፈው? አንዳንድ ምሁራን የኤፌሶን መልእክት በእርግጥም ለኤፌሶን ቤተክርስቲያን ተጽፏል። ኤፌሶን ተብላ ለተጠራችው ቤተክርስቲያን በራእይም ላይ አለች። ለሷ ተጽፏል፣ ለሷ እንዲደርስ ተደርጓል። ግን ለሷ ብቻ አይደለም። ይሄ ሰርኩላር ሌተር ነው ይላል። ተንቀሳቃሽ ደብዳቤ ነው። ተንቀሳቃሽ ደብዳቤ ለመሆኑ እንደ ማሳያ የሚያቀርቡት 2-3 አርጊውመንቶች አሉ። የኤፌሶን ደብዳቤ እንደ ቆሮንቶስ አይደለም ለማለት ነው፣ ወይም እንደ ሮሜው መጽሐፍ አይደለም ለማለት ነው፣ ወይም እንደ ፊልጵስዩስ አይደለም። የኤፌሶን መጽሐፍ በዚህ ገጽታው ይለያል ከቆሮንቶስ እና ከሮሜ ወይም ከፊልጵስዩስ። እነዚህ ሰዎች የሚያነሱት ነገር በጣም ሲሪየስሊ መነሳት የሚችልና የሚገባውም ነገር ነው። ለምሳሌ ጳውሎስ ይሄንን ተንቀሳቃሽ የተንቀሳቀሰ የሚሄድ ደብዳቤ እንዲሆን አስቦ ነው የጻፈው ከእስር ቤት ብለው ሲሉ ከሚያነሷቸው ምክንያቶች መካከል መጀመሪያው በቁጥር 1 ላይ ያለው ቃል ነው። በኤፌሶን ላሉት ቅዱሳን ይላል። ይሄ ሐረግ ይሄ መግለጫ በጥንታዊ ጽሑፎች ውስጥ ማኑስክሪፕት በሚባሉት ውስጥ በተወሰኑት ውስጥ የለም ነው አንዱ አርጊውመንት። እሱን የለም በኤፌሶን የሚለው ሌትሊ ነው የተካተተው ይላሉ ነገር ነው። ከሚቀርቡ ማስረጃዎችና መረጃዎች ተነስተ የሚበየኑ ብያኔዎች ናቸው። ስለዚህ አንደኛው እሱ ነው። በዚህ ምክንያት ለምንድን ነው በኤፌሶን የሚለው አለመጠቀሱ ምንን ያሳያል ነው እነሱ የሚሉት? ለብዙሃኑ የተጻፈ ደብዳቤ መሆኑን ያሳያል። ለኤፌሶን ከተባለ ምናልባት ሌሎች ለኔ አይደለም ብለው እንዳያስቡ አስቦበት ሆን ብሎ ነው ይሄን ያደረገው የሚል አንድ መላምት አለ። ሁለተኛውና ከቴክስቱ ውስጥ ቀጥታ የምናገኘው አሁንም እጃችን ላይ ካለው ከአማርኛውም ከእንግሊዘኛውም ከየትኛውም ቴክስት ውስጥ የምናገኘው ሁለተኛው ሪዝን ጳውሎስ በተለመደው መንገድ በኤፌሶን መልእክት ውስጥ የግለሰቦችን ስም ጠርቶ ሰላምታ ለማቅረብ ነው። ለአከሌ ይሄን በሉልኝ ያን በሉልኝ ይላል ይዟል። በዚህ በኤፌሶን መልእክት ውስጥ ግን የአንድም ሰው ስም አልተጠራም። ይሄን በጣም አግራሞት የሚያጭረው ለምንድን ነው? ጳውሎስ ካገለገለባቸው ቦታዎች ተንቀሳቅሶ ካገለገለባቸው ቦታዎች መካከል ኤፌሶን ቀዳሚው ስፍራ ትይዛለች። ረጅም ዓመት ቁጭ ያለባት 3 ዓመት ተኩል ነው የሚሉት ሐዋርያት ሥራ ምዕራፍ ላይ ታገኛላችሁ። 3 ዓመት ተኩል ቁጭ ብሎ ባገለገለባት ቤተክርስቲያን ደብዳቤ ሲጽፍ እንዴት የአንድ ሰው መሪ ወይ አገልጋይ ወይ የቅርብ ሰው እንዴት አልጠቀሰም? ይሄንን የሚያደርገው አስቦበት ነው፣ ተንቀሳቃሽ እንዲሆን በሚል ነው የሚል ሐሳብ አለ። እውነትም በመጽሐፍ ውስጥ እንደሱ አይነት ስም እንደሌለ ስንመለከት ይሄ ምልከታ ትክክል ነው ብለን ለመውሰድ እንገደዳለን። ከዚህ በተቃራኒው አንዳንዶች የስሙን አለመጠቀስ ደግሞ አዎንታዊ በሆነ መንገድም ይጠቅሱታል። ስሙ ያልተጠቀሰው
ጳውሎስ 3 ዓመት ተኩል የኖረበትን ማህበረሰብ የቱን ጠርቶ የቱን ይተው? ማንን ሰላም ብሎ ማንን ይተው? ስለዚህ ፓርሻሊቲ እንዳይፈጠርና ቅሬታ እንዳይመጣ እንዴት የኔ ስም አልተጠራም አይነት ብዥታ እንዳይፈጠር አስቦ ሊሆን ይችላል የሚል ይሄም አንድ አመለካከት ነው፣ አንድ አሰምሽን ነው። በእነዚህ ሁለት ጠንካራ ምክንያቶች የኤፌሶን መልእክት ለኤፌሶንን ይመለከታታል፣ ግን ለኤፌሶን ብቻ አይደለም፣ ተንቀሳቃሽ ደብዳቤ ነው የሚለውን ሐሳብ በደንብ ያሳያል። ሌላው ሶስተኛ የሚነሳው ቀደም እንዳልኳችሁ መልእክቶች መነሻ ምክንያት አላቸው የሚጻፉበት። ምሳሌ ቆሮንቶስን ብንወስድ የሥነ ምግባር ችግር ነበር፣ የእርስ በርስ ግንኙነት ችግር ነበር፣ የአስተምሮ ችግር ነበር። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመጡ የምታገኙት አንዱ የአስተምሮ ችግር ከትንሣኤ ጋር ተያይዞ ያለ። ስለዚህ እነዚህን ችግሮች ለመፍታት ዓላማ ነው የጻፈው ጳውሎስ። ወደ ኤፌሶን ስትመጡ ግን እንደዚህ አይነት ሪዝን አታገኙም። ምንም የተጠቀሰ የዚህ ማህበር ችግር የሥነ ምግባር ሊሆን ይችላል፣ ያስተምሮ ሊሆን ይችላል፣ የልምምድ ሊሆን ይችላል። ምንም የተጠቀሰ ነገር የለም። ጥቅል የሆነ ትምህርት ነው፣ ሐሳብ ነው የተሰጠው እንጂ ስፔሲፊካሊ ይሄ ጉዳይ ያ ጉዳይ በመካከላችሁ አለ ሰማው ብሎ በሌሎቹ ቴክስቶች ላይ እንደሚያደርገው አለማድረጉ የመልእክቱን ተደራሽ ኤፌሶን ብቻ እንዳይሆን አስችሎታል የሚል ሐሳብ አለ። እንግዲህ እንዳጠቃላይ ጳውሎስ ኤፌሶንን ጨምሮ ወደ 13 የሚጠጉ እንዳው ዕብራውያንንም ጳውሎስ ነው የጻፈው ብለን ከወሰንን ካመንን ውይይት ስላለ ነው 14 የአዲስ ኪዳን ደብዳቤዎችን የጻፈው ሐዋርያው ጳውሎስ ነው። እነዚህን ደብዳቤዎች ቀደም እንዳልኳችሁ የኤፌሶን መልእክት ከእስር ቤት ደብዳቤዎች መካከል አንዱ ነው። የጉዞ ደብዳቤዎች የሚባሉ አሉት፣ የመጋቢያን ደብዳቤዎች የሚባሉ አሉት። በእንደዚህ ለሶስት ካታጎሪ ከፍለው የጳውሎስን ደብዳቤዎች ያጠናቸዋል። እንግዲህ የእስር ቤት ደብዳቤ ከሚባሉት መካከል አንዱ ኤፌሶን ነው። ፊልጵስዩስ፣ ቆላሲስ እና ፊልሞና ሌሎቹ ከእስር ቤት የተጻፉ ደብዳቤዎች ናቸው። ከተማዋን አንስተናል፣ ጸሐፊውን አንስተናል፣ ደግሞ ተደራሲያኑንም በተወሰነ መልኩ አሁን ባልነው መንገድ ለማንሳት ሞክረናል። ኦኬ፣ ትንሽ ስለ ቤተክርስቲያኒቱ ማለት የሚኖርብን ነገር ይኖራል። ወይም በኤፌሶን ቤተክርስቲያንና በጳውሎስ መካከል ያለው ግንኙነት ምን ይመስላል? ይሄ ደብዳቤ አትሊስት የተጻፈው ለዚህ ቤተክርስቲያን ነው ብለን ስላመንን ምንም እንኳን ሌሎችንም ይመለከታል የሚለው የቀረበው አሳማኝ አመክንዮ ቢሆንም ያን ተቀብለን ብንቀጥልም የኤፌሶን ቤተክርስቲያን አንዷ ነች። የዚህ መልእክት አንደኛዋ ተቀባይ ቤተክርስቲያን ነችና በጳውሎስና በኤፌሶን ቤተክርስቲያን መካከል ያለው ግንኙነት ምን ይመስላል የሚለው ትንሽ ነገር ላንሳ። የሐዋርያት ሥራ ምዕራፍ 19 ነው የሚነግረን ጳውሎስ ወደ ኤፌሶን ያደረገውን ጉዞ፣ የመጀመሪያ ጉዞ። በሁለተኛው የሚሽነሪ ጉዞ ወቅት ነው ወደዚች ከተማ የመጣው። ወደዚች ከተማ ሲመጣ ምዕራፍ 19 ቁጥር 1 ላይ እንደምናነበው ጥቂት ደቀ መዛሙርቶችን አገኘ ይለናል። ከዛ እናንተ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ሲላቸው እናያለን። እነሱም ማረኛ መኖሩንም እንኳን አናውቅም አሉት። መንፈስ ቅዱስ መቀበል አይደለም እንዳለም አናውቅም አሉት። ታዲያ በምን ስም ተጠመቃችሁ በማን ስም የሚል ጥያቄ ሲያነሳ እንዲና እንዲያሉት ከዛ በኢየሱስ ስም አጠመቃቸው። እጁን በጫነ ጊዜ የመንፈስ ቅዱስ ስጦታን ተቀበሉ ይላል። ኦፊሻሊ እንግዲህ ቤተክርስቲያኒቱ ተመስርታለች ተብሎ የሚታመነው በዚህ ጊዜ ነው። ምንም እንኳን ጳውሎስ ወደ ከተማይቱ ከመግባቱ በፊት በከተማይቱ ውስጥ አማኞች እንዳሉ ቢታመንም ኦፊሻሊ የተመሰረተች ቤተክርስቲያን ግን አልነበረችም የሚለው በርካቶችን ያስማማል። በኤፌሶን ያለችው ቤተክርስቲያን መስራች ማን ነው ሲባል አሁንም የሚጠራው ሐዋርያው ጳውሎስ ነው። ስለዚህ በቤተክርስቲያኒቱና በጳውሎስ መካከል ያለው ግንኙነት ከመስራችነት አንፃር ይታያል ማለት ነው። የቤተክርስቲያኒቱ ተካይ ወይም መስራች ሐዋርያው ቅዱስ ጳውሎስ ነው ማለት ነው። በዚህ ምክንያት ሐዋርያው ካገለገለባቸው ቀደም ብያቸዋለሁ በርካታ ከተሞችና አንጾኪያን እንግዲህ የመጀመሪያ አገልግሎት የጀመረው በአንጾኪያ አይደል? አንጾኪያ፣ ቆሮንቶስን፣
ሮሜን ወዘተ ጠርተን በንጽጽር ስንመለከት ረጅም ዓመት የቆየው በኤፌሶን ከተማ ነው። ስለዚህ ከኤፌሶን አማኞች ጋር ከከተማዋም ከቅዱሳን ከአገልጋዮችም ጋር ሁነኛ የሆነ ተግባቦት እንዳለው እንገነዘባለን ማለት ነው። ጳውሎስ በዚች ከተማ ውስጥ በነበረው ቆይታ በጣም በርካታ ክስተቶች በተለይ ምዕራፍ 19 ሐዋርያት ሥራ ምዕራፍ 19 ስታጠኑ በከተማይቱ ውስጥ በነበረው ቆይታ የተፈጠሩ አስደናቂ ክስተቶችን ታነባላችሁ። ምን ሆነ? ሐዋርያው እዛ በመኖሩ እዛ በመቆየቱ ቤተክርስቲያኒቱ እንዴት ወደ መመስረት መጣች የሚለውን ስትመለከቱ በዚህ ሂደት የሚል መልስ የሚሰጣችሁ ሐዋርያት ሥራ ምዕራፍ 19 ነው። ቅድም እንዳልኳችሁ 12ቱን የመጥምቁ ዮሐንስን ደቀ መዛሙርት ካገኘ በኋላ አስተምሮ ካጠመቃቸው በኋላ እነዚህ ሰዎች ይዞ ቀጥሏል። ሐዋርያው ጳውሎስ በዛ ያለውን ቆይታ ቀጥሏል። አገልግሎቱ ቤት ለቤትም ነው፣ በምኩራብም ነው። ምዕራፍ 20 ላይ ይሄ ደግሞ ታነባላችሁ። ሲያገለግላቸው የነበረው አንድም ኦፊሻሊ በምኩራብ ነው፣ ሁለትም ቤት ለቤትም እየዞረ ነው። እንዲሁም ደግሞ በሆነ ስፍራም በሆነ ትምህርት ቤት አካባቢም እየሰበሰበ በየጊዜው እዛ ያስተምር ይመካከር እንደነበር ታነባላችሁ ምዕራፍ 19 ላይ። ስለዚህ የሶስቱ ዓመት ቆይታ በጣም ሚኒንግፉል ነበረ። እነዚህ ሰዎች ይዞ አገልግሎቱ ቀጥሏል። በገበያም ይመሰክራል፣ በምኩራብ ይመሰክራል። ቅድም እንዳልኳችሁ ግለሰቦችንም ምንንም እያገኘ ወንጌል ይሰራል። ይሄንን እያደረገ በሄደ ቁጥር አይሁዶች አሉ። ለዚህም ነው ምኩራብ ያለው እዛ። ስለዚህ አይሁዶችንም ኮሚኒኬት ያደርግ ነበር፣ ለማስተማር ይሞክር ነበር፣ ለማስረዳት ይሞክር ነበር። እሱ ክርስቶስ እንደሆነ አስረግጦ ለማሳየት ከሕግ እየጠቀሰ ለማስረዳት ይሞክር ነበር፣ ሙግት ያደርግ ነበር። ዲቤቶች ነበሩ። በኤፌሶን ከተማ ዲቤትም ነበር ሐዋርያው ጳውሎስ። ስለዚህ የአገልግሎቱን ትንሽ ሆሊስቲክ እንደሆነ እንድታዩ ነው። መንፈሳዊ አገልግሎት አንድ ነገር ብቻ እንዳይደለ ትንሽ ምዕራፍ 19 እሱን ያሳያቸዋል። የኤፌሶንን ቤተክርስቲያን ምስረታ ስታጠኑ ከሪፈር ከሚደረጉ የመጽሐፍ ቅዱስ ክፍሎች መካከል አንዱ ሐዋርያት ሥራ ምዕራፍ 19 ስለሆነ ማለት ነው። ምዕራፍ 19 ላይ አሁን ያልኳችሁን አገልግሎት ኦፊሻሊ ከጀመረ በኋላ ውይይት ነበር፣ ምክክር ነበር፣ ትምህርት ነበር። ወጣ ሲል ደግሞ ድንቅና ታምራቶች ነበሩ። ለምሳሌ ቁጥር 11 ላይ እንደዚህ ይላል፣ እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር ይላል። አስደናቂ የሆነ አስገራሚ የሆነ ተአምራት በዚህ ሰው አገልግሎት ይከናወን ነበር። ዲቤት የሚያደርግ ሰው ብቻ አይደለም፣ ወንጌልን በኃይል የሚገልጥ ነው። ፓወር ማኒፌስቴሽን ላይ ብቻ አይደለም፣ አስገራሚ በሆነ መንገድ የሚያስተምር ሰው። ከዚህ በሱ አገልግሎት ውስጥ የምናየው ይሄ አስገራሚ የሆነ የጳውሎስ ሚኒስትሪ ነው። የካህናት አለቃ ያስኬዋ ልጆችም ድፍረት በዚሁ በኤፌሶን ከተማ ውስጥ ይታያል። ተነስተው ጳውሎስ በሚያምለው በኢየሱስ ስም ብለው አጋንንት ላይ እጃቸውን ለመጫን ሲሞክሩ ከፋባቸው ይላል። የጌታም ስም ተከበረ ይላል። ስለዚህ በከተማይቱ ውስጥ እንዲህ ያሉ ልማዶች ያው እንዳሉ እንመለከታለን። የአስማት መጽሐፍቶች በአደባባይ መቃጠል በኤፌሶን ከተማ ውስጥ ነው ይሄም የተመዘገበው። ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። መጽሐፍቶችንም ሐሰተኛ ትምህርትን የተሸከሙ ሐሰተኛ ልምምድን ፕሮሞት የሚያደርጉ መጽሐፍቶች ጭምር እንኳን እንዲቃጠሉ ምክንያት ሆኗል። በኤፌሶን በነበረው አገልግሎት እውነተኛ ወንጌል ሲሰበክ ሁሉ ጊዜ እንግዲህ ሐሰተኛው ስፍራ ይለቃል። ዮሐንስ ወንጌል ምዕራፍ 1 ላይ ብርሃን በጨለማው ላይ ይበራል፣ ጨለማውም አላሸነፈውም፣ ገለል አለ ይላል፣ ስፍራ ለቀቀ ይላል። ስለዚህ ለብርሃን ስፍራ መልቀቅ ነበረበት ጨለማው። እንደዚሁ ሆነ። በወንጌል አገልግሎት ውስጥ ይሄ እንደሆነ እናያለን። የኤፌሶን ቤተክርስቲያን ምስረታ እንዲህ ያሉ አስገራሚ ነገሮች የተከናወነባት ከተማ እንደሆነችና በዚህ ሂደት ውስጥ ቤተክርስቲያኒቱ እንደተመሰረተች እንድናስተውል ነው። ይሄን ብቻ አይደለም፣ ቅልጥ ያለ ተቃውሞም በከተማይቱ ውስጥ ታይቷል፣ ተሰምቷል። ዲሜጥሮስ የሚባል አንጥረኛ በጳውሎስ ላይ አመፅን አነሳስቶ ህዝብን አነሳስቶ የኤፌሶና
አርጤምስ ታላቅ ነች ብለው እንዲጮሁ እና ጠብ እንዲፈጥሩ ሁከት እንዲፈጥሩ ያደረገበትን ሁኔታ ስንመለከት ይሄም ወንጌል ያለ ተቃውሞ እንደማይሰራ ወንጌል ሁሉ ጊዜ በሽታና በአሜንታ የሚሰራ ነገር እንዳይደለ ሁሉ ጊዜ ድንቅና ታምራት ሁሉ ጊዜ መሰማት እንዳይደለ ተቃውሞ ማብሮት እንዳለ እንመለከታለን። በዚህ ሁሉ ሂደት ውስጥ ግን ቤተክርስቲያኒቱ አስደናቂ በሆነ መልኩ ተመስርታለች። መሾሙን ስናይ በእርግጠኝነት ሐዋርያ ጳውሎስ በቤተክርስቲያኒቱ ላይ ያለውን ማንዴት በግልጽ ያሳያል ማለት ነው። የሚሾም ከሆነ ኃላፊነት የሚሰጥ ከሆነ መስራቹ የዚች ቤተክርስቲያን መስራች ጳውሎስ ሐዋርያ አለ። ምናልባት እንመጣለን በዚህ ዘመን ሐዋርያ አለ የለም የሚለውን አብረን እናያለን ማለት ነው ጊዜው ሲደርስ። እነዚህ ነገሮች እንግዲህ የሚያሳዩን የኤፌሶን ቤተክርስቲያን በጳውሎስ አገልግሎት እንደተመሰረተችና መልእክቱንም ለዚች ቤተክርስቲያንና በዙሪያዋ ላሉት በማይነር ኤሽያ ላሉት በኤሽያ ማይነር ላሉት ከተሞች ወይም ሀገሮች እንዲዳረስ ታስቦ የተጻፈ መልእክት ነው። አንድ ሁለት ነገር ላንሳና መጨመር የሚገባችሁ ነገር ትጨምራላችሁ በመግቢያው ላይ ማለት ነው። የመጽሐፉን ወደ መጽሐፉ እንምጣው። ይሄ እንዳጠቃላይ ከቤተ ክርስቲያኒቱ ከጸሐፊው ምናምን ጋር ተያይዞ ያለው ነገር ነው ያነሳሁት። አሁን ስለ መጽሐፉ ደግሞ ትንሽ ነገር እናንሳ። መጽሐፉን በሚመለከት ለሁለት ነው ብዙ ጊዜ የሚከፈለው። ያው ዕውቀቶችን ለሁለት ይከፍሉታል ምሁራን፣ ቲዮሬቲካል ኖሌጅ እና ፕራክቲካል ኖሌጅ ብለው ለሁለት ይከፍሉታል። በዚህ አግባብ የጳውሎስ መልእክቶች አብዛኞቹ እንደዚህ አይነት ባህሪ ያላቸው ቅድሚያ ትምህርትን፣ መረዳትን፣ መሰረታዊ ነገርን ያስቀድምና ከዛ ደግሞ እንዴት ተግባራዊ ህይወት ላይ ወይም እነዚህ ነገሮች ማዕከል ባደረገ መንገድ እንዴት መኖር እንዳለባቸው ቅድም ወንድማችን አብርሽ ከከናን ጋር ያይዞ የተናገረው ምሳሌ ጥሩ ገላጭ ይመስለኛል። ስለዚህ ከዛ ከግብጽ የወጣው ህዝብ ከናን ሲገባ እንዴት ይኖር የሚለውን ነገር የኤፌሶን መልእክት ያሳያል። ከምዕራፍ 1 እስከ ምዕራፍ 3 መሰረታዊ ጉዳዮችን ያነሳል። በጣም መሰረታዊ ትላልቅ ስነ መለኮታዊ ጉዳዮች ያሉት እዚህ ክፍል ውስጥ ነው። ከምዕራፍ 4:1 ጀምሮ ደግሞ እስከ ምዕራፍ 6 በአብዛኛው ተግባራዊ ጉዳዮችን የሚያነሳበት ነው። በዚህ ምክንያት ምን ተብሎ ነው የሚታመነው? ከእምነትም ከመታዘዝም ዕውቀት ይቀድማል። አንደርስታንዲንግ should be first ይላሉ። ቲዮሎጂ should be first ይላሉ። ምክንያቱም ሰው የሚያምነው የሚያውቀውን ነው፣ ወይም የሚታዘዘው ያመነውን ነው። የሚያምነው ደግሞ የሚያውቀውን ነው። የማያውቀውን ነገር ሊያምን አይችልም። ስለዚህ ሐዋርያው ጳውሎስ ታዘዙ፣ በዚህ ውጡ፣ በዚህ ግቡ ከማለቱ በፊት ለምን እሱን እንደሚያደርጉ ቤዝ አስቀምጠዋል ማለት ነው። መሰረት አስቀምጠዋል። ከምዕራፍ 1 እስከ ምዕራፍ 3 በክርስቶስ እኛ ማነን፣ ምን ተደረገልን፣ የት ነው ስፍራችን፣ ቦታችን የሚለውን መሰረታዊ ነገር ካነሳ በኋላ ይሄንን እኛ በክርስቶስ የሆነው ይሄን ነው የተደረገልን፣ ይሄን ነው እውነታችን፣ ይሄ ነው ስፍራችን፣ ይሄ ነው ካለን በኋላ እንግዲያውስ እንዲህ ከሆነ ብሎ ምዕራፍ 4 ላይ ከኛ የሚጠበቀውን ኃላፊነት ደግሞ ያነሳል ማለት ነው። በዛው አግባብ በየምዕራፎቹ ላይ ስንደርስ የምንመለከት ይሆናል። ምን ስፔሲፊካሊ ምንድነው አድሬስ ማድረግ የፈለገው ጳውሎስ የኤፌሶንን መልእክት ሲጽፍ ምን ጉዳዮችን ወደፊት ማምጣት ፈልጓል የሚለው እንዳው ፐርፐዙን ትንሽ ነገር እናንሳ። የመጀመሪያው አሁን ባልኳችሁ መንገድ እኛ በእግዚአብሔር ዘንድ ያለንን ስፍራ ወይም በክርስቶስ ኢየሱስ እግዚአብሔር ለኛ ያደረገውን ከፍ ያለ ነገር ማሳየት ነው የመጀመሪያው። እናንተ በክርስቶስ ይሄ ናችሁ ነው። ስለዚህ ማን ነኝ እኔ ለሚል ጥያቄ፣ የማንነት ጥያቄ ለሚያነሱ ሰዎች መልስ ለመስጠት ነው የመጀመሪያው። አንተ ማለት በክርስቶስ ይሄ ነህ ይላል ሐዋርያው ጳውሎስ። ይሄ ነህ ይላል። ቀጥሎ የሚያነሳው አሄ ከሆንክ በክርስቶስ ያንተ አይዴንቲቲ ይሄ ከሆነ ያንተ ማንነት የአዲሱ ሰው ማንነት ይሄ ከሆነ እጣ ፋንታው ይሄ ከሆነ ስፍራው ይሄ ከሆነ ፖዚሽኑ ይሄ ከሆነ ምልልሱስ ምን ይሆን የሚል እዚህ ጋር ካላችሁ በተለይ ምዕራፍ 4 ቁጥር 1 ላንብብላችሁ።
እንዴት አድርጎ እንደሚያስተሳስረው በጌታ ስም። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ወርዝሊ ነው የሚለው እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ወርዚ ዎኪንግ ራይት ዎኪንግ ይላል። ለምንድነው ተገቢ የሆነ ኑሮ ያስፈልገው ካላችሁ እንዲህ ነው የተደረጋችሁት፣ እንዲህ ነው የሆናችሁት። ከምዕራፍ 1 እስከ ምዕራፍ 3 እኛ በክርስቶስ የሆን ነው ወይም እግዚአብሔር በክርስቶስ ለኛ ያደረገው እውነቱ ይሄ ነው ይለናል። እውነቱ ይሄ ነው። እውነቱ ይሄ ከሆነ እናንተ በእግዚአብሔር ዘንድ ያላችሁ ስፍራ ይሄ ከሆነ በምድር ደግሞ እናንተ ይሄንን አድርጉ። ከዚህ ጥሪያችሁ ጋር ከዚህ ከሆናችሁት ነገር ጋር የሚመጥን ምልልስ ይኖራችሁ የሚል ምክር እናይበታለን። ስለዚህ ሁለተኛው ቲም እሱ ነው ማለት ነው። አኗኗርን ይመለከታል። ምን ስፔሲፊክ ነገሮችን አጉልቷል የኤፌሶን መልእክት? ካሁን በኋላ ቴክስቱ ስለምንገባችን ልጨምርላችሁ፣ ከ5 ደቂቃ በላይ አልፈጅም። ምን ርዕሰ ጉዳዮችን ወደፊት አመጣ? ቴዎሎጂካል ቲሞችን ወይም ደግሞ ምን ጭብጦች ተዳሰዋል በኤፌሶን መልእክት ውስጥ። በየምዕራፎቹ ስንመጣ የምናነሳቸው ሐሳቦች ቢኖሩም እንዳጠቃላይ ግን እነዚህን 4-5 ጭብጦች መያዝ ጥሩ ይሆናል። በትምህርታችንም ውስጥም ስለምንዳስሳቸው የኤፍኤፍ ብሩስን ታውቁታላችሁ። የአዲስ ኪዳን ሊቅ ነው። ኮሜንታሪዎችን ጽፏል። በኤፌሶን መጽሐፍ ላይ ጽፏል። ስለዚህ ኤፍኤፍ ብሩስ ምንድነው የሚለው ስለ ኤፌሶን መልእክት ጭብጥ የኤፌሶን መልእክት ምን ጉዳዮችን ያነሳል የሚለውን ዲስከስ ካደረገ በኋላ የኤፌሶን መልእክት ጳውሎስ ከጻፋቸው መልእክቶች ውስጥ ቀደም ብያችኋለሁ እንደዚህ ብሎ ማወዳደር ተገቢ አይሆንም በብዙ ምክንያቱም ሁሉም የእግዚአብሔር ቃል ስለሆነ አትሊስት አንድን ቴክስት መርጣችሁ ስታነቡ ግን አንዳንድ ነገሮችን ማንሳት ፌር ይሆናል፣ ችግር አይኖረው። በዛ አግባብ ግን ሊታይል ይፈልጋል። ስለዚህ ከሱ መልእክቶች ውስጥ የኤፌሶን መልእክት ጭብጥ ፋና ወጊ ግንባር ቀደም ነው ሲለው፣ ሌላኛው ምሁር ደግሞ ሮቢንሰን ይባላል የኤፌሶን መልእክት ከሐዋርያው ጳውሎስ መልእክቶች ሁሉ እንደ ዘውድ የሚታይ ነው ብሎታል። ዘውድ ታውቃላችሁ አይደል? አናት ላይ የሚቀመጥ ነገር ነው። ጎላ ብሎ የሚታይ ትምህርቶችን የያዘ ኤክሰለንት የሆኑ ነገሮችን የሚናገር መሰረታዊ የአዲስ ኪዳን ትምህርቶችን የሚያስስ መጽሐፍ ነው ብሎታል። ምን ጉዳዮችን አንስቷል? የመጀመሪያው ምዕራፍ 1 ላይ ቀደምም ሲነሳ ነበረ ስለ ዓለም ሳይፈጠር በፊት አብ ስለኛ ያለውን ሐሳብ፣ አብ ስለኛ የወሰነው ውሳኔ፣ ስለ ምርጫና ጥሪ ፕሪዴስቲኔሽን የሚያነሳ አስደናቂ የአዲስ ኪዳን መጽሐፍ ነው። እኛ በሌለንበት እግዚአብሔር ስለኛ ያደረገውን ነገር የሚናገር ቦልድሊ ወደፊት የሚያመጣ መጽሐፍ ነው። አልነበራችሁም ይላል። ይሄን የሚያህል ከምዕራፍ 1 እስከ ምዕራፍ 3 ውስጥ ቀደም ባልኳችሁ መንገድ ዲስከስ ሲያደርግ እናንተ በክርስቶስ ወይም እግዚአብሔር በክርስቶስ ለእናንተ ያደረገው ሲለን ይሄን ሲያደርግ እናንተ አልነበራችሁ፣ ይሄን ሲያቅድ እናንተ አልነበራችሁ፣ የት ነበራችሁ የሚለውንም ይመልሳል። ምዕራፍ 2 ላይ መጥቶ ሙታን ሰፈር ነበራችሁ ይላል። ሙታን ነበራችሁ፣ ርቃችሁ ነበራችሁ፣ እንግዶች ነበራችሁ፣ ጠላቶች ነበራችሁ ይላል። በሌለንበት የተሰራ እውነት ነው ማለት ነው። የመጀመሪያ የሚያነሳው ስለ መለኮታዊ ዕቅድና ጥሪ ነው፣ ስለ ምርጫና ጥሪ ነው። እግዚአብሔር በክርስቶስ ኢየሱስ እኛን እንዲከፍ ላለው ሕይወት የመረጠበትን አግባብ ያነሳል። ዲቫይን ፐርፐዝ ይባላል። የእግዚአብሔርን ዓላማ ከድነት ጋር። በነገራችን ላይ የኤፌሶን መልእክት ፉል ኦፍ ነገረ ድነታዊ ነው። ክርስቶሎጂ ያለ፣ ሰማው ትሪኒቲ ያለ፣ ሌሎች ፕራክቲካል ነገሮችም ይኖራሉ። ሜን ቅኝቱ ነገረ ድነት ነው። ነገረ ድነት ነው በጣም ፕሮሞት የሚያደርገው። ከነገረ ድነት አንፃር ደግሞ አንዱ የሚነሳው ምርጫና ጥሪ ነው። ስንመጣ ምዕራፍ 1 ላይ በደንብ እንወያያለን። ሁለተኛው ክርስቶስ ሴንተሪክ ነው። ክርስቶስን ያነሳል። ነገረ ድነት ብላችሁ ኢየሱስን አለማንሳት አትችሉም። ሁለተኛ የሚያነሳው እሱ ነው። ክርስቶስ ማን ነው? በኤፌሶን መልእክት ውስጥ ከፍ ያለ ነው ይላል።
ራስ ነው ይላል፣ መሰረት ነው ይላል። ክርስቶስ የሌለበት ህይወት የለም ይላል። በዚህ በዲቫይን ፐርፐዝ ውስጥ ክርስቶስ ኪ ነው ይለናል። በእግዚአብሔር ፕሮግራም ውስጥ ኢየሱስ ቁልፍ ነው ይለናል። እንመጣበታለን። ለምሳሌ እንዲገናኝላችሁ ማለት ነው ኢየሱስ እንዴት ቁልፍ እንደሆነ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በክርስቶስ ነው በረከቱን የተቀበልነው በክርስቶስ ነው። እሺ ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ በመላእክ አይደለም፣ በሰማያት አይደለም፣ በመልካም ስራ አይደለም፣ በአንደርስታንዲንግ አይደለም፣ በዘመድ አይደለም፣ በምንም አይደለም፣ በክርስቶስ። ስለዚህ ቁልፍ ነው። በነገረ ድነት ውስጥ ክርስቶስ ቁልፍ ነው። ሰው ነገረ ድነት ላውራ ብሎ ሌላ ነገር ካወራ ችግር አለ። በክርስቶስ ይሄን እንመጣለን። ሃይሊ ክርስቶስ ሴንተሪክ ነው። ክርስቶስን ማዕከል ያደረገ ቴክስት ነው። በክርስቶስ ለኛ ምን ሆነልን የሚለውን የሚመልስ ነው። በክርስቶስ ለኛ ምን ተደረገልን የሚለውን የሚመልስ ነው። ስለዚህ ሁለተኛው ይሄ ነው። ስለ ጸጋ ከሶላዎች መካከል እንግዲህ በትንሹ ስንቱን ሶላ እናገኛለን መሰላችሁ? 4 ሶላ ያለ ኤፌሶን ላይ ነው። ከሶላ ስክሪፕቸራ ውጭ ያሉት ማለት ነው። ኦኬ ሶላ ስክሪፕቸራ ኮንሰፕትን ነው ምናልባት ኤፌሶን ላይ ማንሳት ማትችሉ ምናልባት እስቲ አያለው ካለም አያለው ወይ ያንበባችሁ ሰዎች ካላችሁ ጠቁሙኛላችሁ። 4 ሶላዎች ኤፌሶን ላይ እንዳሉ ታውቃላችሁ? ሶላ ግራሺያ ቻፕተር 2 ቨርስ 8 ጸጋ ብቻ፣ እምነት ብቻ። ምዕራፍ 2 ቁጥር ሶላ ማለት ብቻ የላቲን ቃል ነው። ብቻዎች የወንጌላውያን አማኞች ወይም የሪፎርምድ ቴዎሎጂ ቤዝ የሚያደርገው በእነዚህ 5 ሶላዎች ላይ ነው። 5 ብቻዎች ላይ ነው። በእግዚአብሔር ብቻ ወይም በክርስቶስ ብቻ፣ በጸጋ ብቻ ድነታችን፣ በእምነት ብቻ ሌላ ብቻ ጥሩልኝ፣ ለእግዚአብሔር ክብር ብቻ አንድ ብቻ ይቀራል፣ መጽሐፍ ቅዱስ ብቻ። እነዚህ 5 ብቻዎች የወንጌላውያን አማኞች መሰረት ነው። አሁን ሰሞኑን እኛ ህብረት የለንም ምናምን የሚሉ ሰዎች የጤንነት ችግር አለባቸው፣ የመረዳት ችግር አለባቸው ነው ያለፍኩት እኔ። አንድነታችን እዚህ ጋር ነው። አንድነታችን ይሄ ነው፣ ክርስቶስ ነው ባይዘው። የአንድነታችን መሰረት ክርስቶስ ነው። በክርስቶስ በእውነተኛው መሰረት ላይ የቆመ ሁሉ ወንድሜ ነው፣ እህቴ ነው። ህብረት አለ፣ ድብን ያለ ህብረት አለ። በመሰረቱ ላይ የቆመ ሁሉ ኢየሱስ ብቻ ያለ የመዳን መንገድ ኢየሱስ፣ የመጽደቅ መንገድ ኢየሱስ፣ የምህረት መንገድ ኢየሱስ ያለ ሁሉ ወንድሜ ነው፣ እህቴ ነው። ህብረት አለኝ። ያ እንደዛ ያለ ሰው ህብረቱ ከአብ ጋር ስለሆነ ማለት ነው። ኢየሱስ ብቻ ያለ ሰው ከኔ ጋር ህብረት ከመኖሩ በፊት እኔ አምላኬ አባቴ ከምለው አብ ጋር ህብረት ስላለ የአባቴ ልጅ ነው ባጭሩ። አንደኛ ዮሐንስ መልእክት ምዕራፍ 5 ላይ በመሰረቱ ላይ የቆመ ማቴዎስ ወንጌል ምዕራፍ 7 ላይ እሱ የአብ ልጅ ነው። የአብ ልጅ የኔ ወንድም ነው፣ እኔም የአብ ልጅ ስለሆንኩኝ። ስለዚህ የህብረታችንን አንዳንድ መሰረታዊ ነገር በሌላ ነገር ማሸፋፈኑ ተገቢ አይሆንም። ለማንኛውም 4 ሶላዎች 4 ብቻዎች ያሉት ኤፌሶን ውስጥ ነው። ኤፌሶን ውስጥ ብቻ 4 ሶላ ማውጣት እንችላለን። ስለ ጸጋ ብቻ፣ ስለ እምነት ብቻ፣ በክርስቶስ ብቻ። ይሄው ብቻ ክርስቶስ፣ በክርስቶስ in Christ alone፣ በክርስቶስ ብቻ። የጥሉ ግድግዳ የፈረሰው በክርስቶስ ብቻ። እርቅ የተፈጸመው በክርስቶስ ብቻ። መዳን የተገኘው በክርስቶስ ብቻ። መንፈሳዊ በረከት፣ ሰማያዊ በረከት ሁሉ የተገኘው በክርስቶስ ብቻ። በጣም እንጂ እነዚህ ትምህርቶች ያሉት ኤፌሶን ውስጥ ነው። እንመጣባቸዋለን። ከዛ የዳነው ህዝብ የት ነው ስትሉት
የዳነው ህዝብ ምን ሆነ ስትሉት በምድር ያለው የዳነው ህዝብ ምን ሆነ ስትሉት ቤተክርስቲያን ሆነ ይላል። ቤተክርስቲያን ማለት የቅዱሳን ስብስብ ማለት ነው። ግሩደም የሚባል የሥነ መለኮት ምሁር እሱን በመጽሐፉ ላይ ያነሳል። የግሪኩን ሰዋሰው መነሻ በማድረግ ኤክሌሺያ የሚለውን ቃል በመተርጎም ኤክሌሺያ ማለት ለአንድ ዓላማ በአንድ የመጥራት የመሰብሰብ ስልጣን ባለው አካል የተሰበሰበን ህዝብ ይመለከታል። አዲስ ኪዳን በግሪክ እንደተጻፈ ታውቃላችሁ። የአማኞች ስብስብ ኤክሌሺያ ተብሏል። ኤክሌሺያ ማለት በአንድ ስልጣን ባለው አካል ለአንድ ለተወሰነ ዓላማ የተሰባሰበ ህዝብ ማለት። ቤተክርስቲያን ማለት እሱ ነው። ቤተክርስቲያን ማለት ህንጻ አይደለም። ኦኬ፣ ሲስተሙ አይደለም፣ ስትራክቸሩ አይደለም። እሱ ነገር ያስፈልጋል እስከተሰባሰበን ድረስ የምንግባባበት የሊደርሺፕ ስትራክቸር ዋቴቨር ሊያስፈልገን ይችላል። ቤተክርስቲያን ግን እኔና እናንተ ነን። ቤተክርስቲያን ማለት በክርስቶስ ሥራ ከአብ ጋር የታረቀ የወንድሞች ስብስብ ማለት የወንድሞች ስብስብ ማለት። ስለዚህ ቤተክርስቲያንን በሚመለከት አስገራሚ ትምህርት ያነሳል። ጊዜው ሲደርስ በኤፌሶን መልእክት ውስጥ ቤተክርስቲያን እንዴት ነው ዲፋይን የተደረገችው በተቻለ መጠን እንዳውም አሁን እንዲህ አይነቱን ነገር ቅድም ባልኳችሁ መንገድ ቢቀርብ ነበር በጣም ለኔ ደስታዬ በእውነቱ። ምክንያቱም ሁሉም እዚህ ውስጥ ያለም ሰብሰብ አድርጋ እንዴት አመጣዋል። ግን ያም ሆኖ አሁን እንሄዳለን ብለን በተስማማንበት መንገድ ስንሄድ ይሄን ጉዳይ ጊዜው ሲደርስ እናወራለን። በቤተክርስቲያን በኩል የእግዚአብሔር ፕሮግራም በኤፌሶን መልእክት ውስጥ በአስደናቂ መልኩ ተገልጿል። ስለዚህ ዛሬ ቤተክርስቲያን ብለን ስንላት ማነች ያቺ ቤተክርስቲያን፣ ስራዋስ ምንድነው የሚለውን፣ ስልጣኗስ ምንድነው የሚለውን በግልጽ የሚያስቀምጥ መጽሐፍ ነው የኤፌሶን መልእክት። ያልነካው አስፔክት የለም ነው የምላችሁ። የኤፌሶን መልእክት 6 ቻፕተር ነው። 6 ቻፕተር ያልነካው አስፔክት የለም። ከዛ ቅድም እንዳልኳችሁ ስለ ኑሮም ያነሳል፣ ስለ መንፈሳዊ ውጊያ ያነሳል። እነዚህ ፕራክቲካል የሆኑ ነገሮችን ጊዜው ሲደርስ እንመጣበታለን። ኤኒዌይስ የኤፌሶን መልእክት እነዚህን መሰረታዊ ነገሮች ወደፊት ያወጣ ትላልቅ ቲሞችን የተሸከመ ትልቅ መጽሐፍ ነው። ይሄን መጽሐፍ ነው የምናጠናው። ሳምንት ቀጥታ ኤፌሶን ምዕራፍ 1 ብለን ነው የምንጀምረው። ስለዚህ የሚቀጥለው ሳምንት ጥናታችን የሚሆነው ከምዕራፍ 1 እስከ ምዕራፍ 14 አንብባችሁ ትመጣላችሁ። በደንብ አንብባችሁ ኮሜንተሪ ያገላብጣችሁ ሐሳቦችን ይዛችሁ ትመጣላችሁ። ያቄ ጠይቃለሁ፣ ትመልሳላችሁ፣ እንወያያለን። በእኔ በኩል ያለውንም ነገር እንደዛው እያደረግን እንቀጥላለን። ለዛሬ እኔ እዚህ ላይ አበቃለሁ። ምናልባት ባነሳዋቸው ጉዳዮች ውስጥ አልተብራራ የምትሉት ነገር ካለ ወይም ይሄም ቢጨመር ይሄም አለ የምትሉት ነገር ካለ እድሉን ልስጣችሁ። ለተወሰናችሁ ሰዎች የምትጨምሩት ነገር ካለ እባካችሁ እስቲ ጨማምሩ። መግቢያው ላይ ይሄን ቢታይ መጽሐፉን በሚመለከት ወዘተ ደስ ያላችሁን ነገር ማንሳት ትችላላችሁ። ወይ የተነካችሁበትን ካነሳሁት ውስጥ ይሄ ጉዳይ በጣም ኢምፕረስ አድርጎኛል ማለት ይቻላል። እሺ እኔ ልቅደም መሰለኝ። ቲቸር ተባረክ በሚገርም መንገድ ዲቴል ስዕሉን ስላል እና በጣም በሚገርም መንገድ ነው እና ተባረክ እንደዚህ አፋርጊያት ኤፌሶንን አይቻት አላውቅምና በሚገርም ባክግራውንዱን የሰጠን እንዴት ተመሰረተች፣ ማን መሰረታትን፣ ማን ነው፣ ምን ላይ ተኩራል የሚለው ሐሳብ በጣም ወሳኝ ነው። እቺ ቤተክርስቲያን ጳውሎስ ነው የመሰረታትና በጳውሎስ እጅ ነው ጌታ የመሰረታት የሚለው ሐሳብ ብዙ ጊዜ እኔም አልቀበለው ጳውሎስ ነው የመሰረተው የሚለው ነገር። ምክንያቱም የሁለተኛው ወንጌል ስርጭት ጳውሎስ በሚወጣበት ጊዜ ከቆሮንቶስ እና ጵርስቅላን ይዞ በውርጭ በሚወጣበት ጊዜ ኤፌሶን ላይ ሲሰራ የነገረው አጵሎስ ነበረ። አጵሎስ ያው በዮሐንስ ጥምቀት ነው የተጠመቀው፣ ግን የጌታ መንገድ ነበር ሲያስተምር የነበረው። ኤፌሶን ላይ ቆይቷል። ከጳውሎስ በፊት ከነ ጵርስቅላም በፊት እነ ጵርስቅላ ነው አጵሎስን ያገኙት እና የጌታ መንገድ የተማረ ነበር። የዮሐንስ ጥምቀት ብቻ አውቆ በመንፈስ ቅዱስ የሚቃጠል ስለ ኢየሱስ ይናገርም በትክክል የሚያስተምር ነበር።
አጵሎስና ግን ኤክስቼንጅ ተደራረጉ። ጳውሎስ በጸጋም መሰለኝ ጳውሎስ ያደረገው እና ፕሪስቅላም ካገኙት በኋላ በምኩራብ ገልጠው ይናገር ጀመር። ፕሪስቅላ አቂላ በሰሙ ጊዜ ወስደው ስለ እግዚአብሔር መንገድ ከፊት ይልቅ በትክክሉ ገለጡለት ይላል ለአጵሎስ ማለት ነው። ለአጵሎስ ሲገልጹለት ከዛ በኋላ ነው ጳውሎስ መጣና እሱ ወደ ቆሮንቶስ ላከው። ጳውሎስ መጣና እንደገና 3 ዓመት ተምሮ በትክክሉ በመንፈስ ቅዱስ ምዕራፍ 19 ላይ ማስተማር ጀመረ። ግን መጀመሪያ ፋውንድ ያደረገው ጸጋው፣ ምክንያቱም ጸጋው ምን ብሏል ጳውሎስ? እኔ ተክላለሁ አጵሎስ ያጠጣል ነው። ኦሬዲ እየሰራ ነበር፣ ግን ያለ ጸጋው መትከሉ ላይ መሰረቱን የጠበቀ መትከል ላይ አልተከለም። ግን ፋውንድ አድርጎ ሲያስበስብ ወንጌል ሲሰራ ስለ ጌታ መንገድ በትክክሉ ሲያስተምራቸው ነበረ። እዚህ አተካከሉ ላይ ልዩነት ይኖራል እንጂ መጀመሪያ የነበረው አጵሎስ ነበር። ግን የጸጋቸው ልዩነት መትከልን ጳውሎስ ነው የሚተክለው፣ ማጠጣትን ነው ጳውሎስ መጥቶ ከዛ ጳውሎስ መጣ ተከላት፣ ከዛ አጵሎስ መጥቶ ደግሞ ማጠጣት ጀመረ። ግን በፊት መስራቹ የነበረው የጸጋ ሁኔታ ነው። ምክንያቱም እሱ እኔ ተክላለሁ እሱ ያጠጣል። ቆሮንቶስ ላይ ተክሏ ስለነበረ ወደ ቆሮንቶስ ላከው ጳውሎስን እንትናን 19 ላይ አጵሎስን። ጳውሎስ ኤፌሶን መጣና መትከል ጀመረ። በቃ ኤክስቼንጅ ነው የተደራረጉት። እሱ ወደዛ ወረደ፣ ይሄኛው ወደዚህኛው ወረደ። ምክንያቱም ኢየሱስ ጸጋ ማጠጣት ስለሆነ ይሄኛው መትከል ስራ ሰራና መጀመሪያ ነበረ ጳውሎስ ኤፌሶን ላይ የመጀመሪያው መስራች ነው ለማለት አያስደፍረኝም። የጸጋ ግን ልዩነት ነበረ። ግን በአጵሎስ ነበሩ ሲማሩ የነበሩት መንፈስ ቅዱስ እንዴት ሲመሰረት በመንፈስ ቅዱስ መጠመቅ እንደነበረባቸው እና መሰረታዊ ትምህርት መማር እንዳለባቸው ፋውንዴሽኑ፣ ሊደርሺፕ አመራረጡ፣ ቅድም ስትል የነበረው እንዴት ቤተክርስቲያን ኦርጋናይዝ መደረግ እንዳለበት ሁሉንም ትምህርቶች የጸጋን ትምህርት፣ የመንፈስ ቅዱስን ትምህርት፣ ስለ ክርስቶስ ያለውን ትምህርት በደንብ ሁሉንም ትምህርት ቤተክርስቲያኗ እንዴት እንደተከላት ጳውሎስን እናያለን። ግን የመጀመሪያ ነው ማለት አንችልም ነው ሐሳቤ እንጂ የተከለው እሱ ነው። ስለዚህ የጸጋ ልዩነት ነበራቸው። ያ ይተክላል ይሄኛው ያጠጣል የሚል ልዩነት ነበራቸው። ግን መጀመሪያ ቤተክርስቲያኗን ያገኛት ከተማዋ ላይ ሲሰራ የነበረው አጵሎስ ነው የሚል እንትን ያለኝ። ሌላ የተሻለ ሐሳብም ካለ እቀበላለሁ። እስካሁን ያለኝ ኤፌሶን ሳስተምር የመትከልና የማጠጣት ልዩነት ነው ያለው እንጂ የመገኘት ግን የነበረው አጵሎስ ነበረ። የጸጋ ልዩነት ነው ያለው የሚል ሐሳብ ነው ያለኝ እና እቺን ሐሳብ ለመናገር ነው። ተባረኩ። አብርሽ ልክ ነህ። በተለይ አቂላና ፕሪስቅላ የመጀመሪያው ግምት ነው የሚሰጣቸው እንዳው የምስረታ ጉዳይ ሲነሳ። ስለዚህ ልክ ነህ። ሰፊውን ስራ ኦፊሻሊ የማቋቋሙን ነገር ጳውሎስ ኃላፊነት ወስዷል የሚለው ኦልሞስት ሁሉንም የሚያግባባ ነው። ቴንክ ዩ እግዚአብሔር ይባርክ። እሺ ማነው ሁለተኛ? አሉዬ ወይ ምልክት ስጡ። ፓስተር ሚኪ ወንድማችን ተስፋውን የለኝም ስላለ እህቶችን ወክላ ደግሞ ሳባ መጨረሻ ከፓስተር ሚኪ ይቀጥላል። አብርሽም ያነሳቸው በጣም እንትኖቹ ሙሉ ናቸው። በጣም እንደውም እኔ በዚህ ያህል ኤክስፔክት አላደረኩም። ሰፊ ጊዜ ወስደን ነው ኦልሞስት ወደ 1 ሰዓት የሚሆን ጊዜ ነው ያነሳ ነው። ግን መታወቂያም ነበራት አብርሽ። ምናልባት እሷንም ታነሳለህ ብዬ ነበር። ራይ ላይ በደንብ እየሰራ ስለሆነ እያስተማር ስለሆነ የምትታወቅበትም እቺ በፍቅር የፍቅሯ ነገር መምህር እነ ዲናን አንስቶ ያሉ እንትኖችን እና በፍቅር የምትታወቅም ከተማ ናት። በተለይ ከዲና ጋር በተገናኘ የፍቅር አምላክ ተብላ ነው አሳይን የምትደረገው። ራይ ላይም ከሚነቅፍበት አንደኛው እሱን ነውና ከተማዋ በፍቅር የምትታወቅ እንደሆነች ያችን ኢንክሉድ ለማድረግ ነው። አብርሽ ራይ ላይ ሰሞኑን እያስተማረን ስለሆነ እሱን ያነሳል ብዬ ነበረ። እቺ የፍቅር አምላክ ተብላ በተለይ ይሄ ከወንዶች ጋር ዲና ላይ ቅድም ያነሳው መምህር ዲያና የምትባል የፍቅር አምላክ ላይ ሞር ከዛ ጋር ታርጌት ነው። ከተማዋን በዛ
የምትታወቅ እንደሆነች በተለይ ከተማዋ የፍቅር ከተማ የሚለውን እንዲንክሉድ ለማድረግ ነው። ሌሎቹ ሙሉ ናቸው አብርሽ ያነሳቸው ሌሎቹ የሚገርም ሐሳቦችና ጥሩ የሆኑ ፍሎ ነበሩ። ተባረክ ሚኪ ጌታ ኢየሱስ ይባርክ። ኤፌሶን በጣም ተመስግናለች። በዚህ ጸልዮላቸዋል ምዕራፍ 3 ላይ እና ፍቅሩን በመረዳት ስር ሰዳችሁ እንድትቆሙ ብሏል። ግን ፌል አድርገዋል። ራእይ ላይ ፌል አድርገዋል። ምናልባት ስንመጣ እንወያያለን። ለዚህ እንደ ምክንያት የሚጠቀሰው ምዕራፍ 20 ላይ ጳውሎስ የሰጣቸው ዋርኒንግ ነው። ሐሰተኞች ከመካከላችሁ ይነሳሉ ማይሆን ነገር እየተናገሩ ወደ ኋላ ፍቅር የሚቀዘቅዘው እንደዛ በወሬ ነው ታውቃለህ አይደል? ሰው እርስ በርስ ያለው ነገር እየሻከረ ከፍቅር ህይወት ጎደለ ማለት ነው። እና መጨረሻ ላይ አስጠነቀቃት። መቅረዙን አነሳለሁ እስክትባል ድረስ ደረሰችና የሐሰተኛ ወንድሞች የሐሰተኛ መምህራን በቤተ ክርስቲያኑ ውስጥ ጳውሎስ ስጋት አለኝ እንዳለው መነሳታቸውና ቦታ መያዛቸው ኤፌሶን ነች አይደል? ሐሰተኛ ሐዋርያት የተገኙባት የሚገርም እኮ ነው። የሚገርም ፕሮፌሲው ኦልሞስት በቃ አፕላይ አድርጓል። ሐዋርያት ሥራ ምዕራፍ 20 ላይ ይመጣሉ ይነሳሉ ያላቸው መሪዎቹ ምናልባት ኃላፊነታቸውን ስላልተወጡ ሊሆን ይችላል ነው ማለት ነው። ምክንያቱም እግዚአብሔር አመላክቷቸዋል፣ ስራቸውን አልሰሩም። ስለዚህ ደቀ መዛሙርቱ ወደ ኋላ ጎተቱ፣ የእርስ በርስ ግንኙነት ተበላሸ፣ ያ የፍቅር ህይወት ያመታወቂያዋ ችግር ውስጥ ገባ ማለት ነው። ይሄ ለኤፌሶን ብቻ ሳይሆን እንደ አጠቃላይ የቤተ ክርስቲያን ሁነኛ መታወቂያ እንዲሆን የጌታ ፍላጎት እንደሆነ ታውቃላችሁ። በፍቅራችሁ ያውቋችኋል ብሏል። ስለዚህ በዚህ እንድንታወቅ ነው የሚፈለገው። መታወቂያችን ይሄ እንዲሆን ነው የሚፈለገውና ትልቅ ትምህርት አለው። ራእይ ላይ አብርሽ በጣም መነሳት አለበት። ወደቅሽ የሚለው ዛሬ ወድቀናል፣ የእውነት ወድቀናልና ቦታችን ሊነገረን ይገባል። ኤኒዌይስ ምዕራፍ 3 ላይ ስንመጣ እናነሳለን፣ ዲስከስ እናደርጋለን። ቴንክ ዩ ሚኪ ስላነሳው ሐሳብ። እሺ ጌዲሻ ወይ ጨምር እስቲ። ተባረክ፣ ጌታ አብዝቶ ይባርክ። ስለተዘጋጀልን ነገር እናመሰግናለን። ጊዜን መስዋዕት ስላደረግ ወንድሞች ካነሱት ሐሳብ ጋር በደንብ ነው መስማማው። ጌታ አብዝቶ ይባርካችሁ። ኤፌሶን ያው ቅድም እንዳነሳ ነው የጳውሎስ ዝግጅት በእስር ቤት ውስጥ ወደ 4 ደብዳቤ ማውጣቱ በጣም የሚገርም ነው። ኤፌሶን ደግሞ ያው እንደሚታወቀው አንተም እንዳነሳው ከ1 እስከ 3 ያለው ከዛ ወራ ደግሞ ከ4 ወደ 6 ያለውን የከፋፈለበት መንገድ እና ያስተማረበት መንገድ በጣም ኢምፕረስ የሚያደርገን ነገር ነውና አይ ካንት ዌት ወደ ውስጥ እስከምትገባና እስከምታስተምረን ጌታ አብዝቶ ይባርክ። ተባረኩ። ቴንክ ዩ። እንቀጥላለን። ጌታ ይረዳናል። በነገራችን ላይ ከሚቀጥለው ሳምንት ጀምሮ ዲያሎግ ነው ያለው። እንደ ዛሬው ረጅም ሰዓት እንዳትጠብቁ። ይሄ ባይብል ስተዲ ስለሆነ ማለት ነው። እንዳትጠብቁ። ዲያሎግ ነው። ዲያሎጉን ነው እኔ ዲዛይን ማድረገው እና ሊድ ማድረገው። ዲያሎጉ እንዴት ምን የሚለው ኃላፊነት እኔ የምወስደው፣ ከዛ እሱን ማኔጅ አረጋዋለሁ እንጂ እያንዳንድሽ አስተማሪ ነኝ ሳምንት። ከዚህ እንዳትጠብቁ። የቶፒካል ኢሹ ስላይደለ ያንን መንገድ ነው ኢንተርቴይን ማድረገው። እሺ ሳባ ቀጥይ። መምህር በጣም ቴንኪዩ። በእውነት የሚገርም ኢንትሮዳክሽን ነው የሰጠህንና ቀጣዩን ለመቀጠልና ለመማር ጉጉት ነው የጨመረብኝ ኢንትሮዳክሽኑ ማለት ነውና የሚገርም ኢንትሮዳክሽን ነው ኤፌሶን ላይ የሰጠህንና ቴንኪዩ ልልህ ፈልጋለሁ። ግን በጣም ከኢንትሮዳክሽኑ አንዱ የተገረምኩበት የኤፌሶን የመጀመሪያው ፓስተር መጋቢ የነበረው ጢሞቴዎስ እንደነበረ ነግረህናልና ጢሞቴዎስ ደግሞ አላገባም እና እሱ በጣም ኢምፕረስ አድርጎኛል። ለምን ብትል አሁን ቤተክርስቲያን ውስጥ
አንድ ፓስተር መሆን ወይ መጋቢ መሆን የሚገባው ሰው የአንድ ሴት ሚስት መሆን አለበት፣ ወይም ሴትም ከሆነች ባል ሊኖራት ይገባል የሚባል ነገር አለና ይሄ ነገር አሁን ያፈርሰዋል ማለት ነው። እና ከሰጠን ኢንትሮዳክሽን ከጥሪ አንጻር ነው የሚል ነገር ብለናል። ስለዚህ ይሄ ተስፋ አለው ማለት ነው። የግድ አንድ ወንድም ሆነ አንድ ሴት ማግባት አይጠበቅባትም ማለት ማግባት የለብንም ከማለት ከሚል አስተሳሰብ አይደለም። ከጥሪ አንጻር ለካ እንደዚህም ይቻላል ማለት ነው የሚለው ነገር ለኔ በጣም ኢምፕረስ አድርጎኛል፣ ደስ ብሎኛል እሱ ለማለት ነው። በተረፈ ግን የሚገርም ኢንትሮዳክሽን ነው። ጌታ ኢየሱስ ይባርክ ይብዛልህ ማለት ፈልጋለሁ። ተባረክ። አሜን አሜን። ሳቢ ተባረኪ። ያው እንዳለችው ሳባ ከማግባት አትከልከሉ ብላለች። ግን ስላላገባችሁ አገልግሎት ትከለከላላችሁ ማለት አይደለም። በነገራችን ላይ ጳውሎስ በጣም ነው የሚያበረታታው ለቆሮንቶሶች በጻፈው መልእክት ላይ እንደኔ ብሏል። እንደዚህ ነፃ ሆናችሁ ብትኖሩ ጥሩ ነው ብሏል። ግን ኃላፊነት ሽሽት መሆን የለበትም። ምክንያቱም መንፈሳዊ አገልግሎት መጋቢነት በዩ ሐዋርያነት፣ ነብይነት ጥሪ ነው፣ ቅድሚያ ጥሪ ነው። ጢሞቴዎስ ላይ እንደ መመዘኛ ቀርቧል። የጋብቻ ጉዳይ የገዛ ቤቱን ሳያስተዳድር ብሎ እንደ ማሳያም እንደ መለኪያም ቀርቧል። ይሄ ግን ትዳር ላላቸው ነው። ትዳር ያላቸው ሰዎች ጉባኤ ከመምራት በፊት ቤትን በአግባቡ ማስተዳደርን ይማሩ ነው። እዛ የተፈተነ ህይወት ይዘምቱ እዛ ፌል አድርገው አደባባይ ላይ መሸለል አያስፈልግም እንጂ መጋባት ግድ ነው አይልም። ኤኒዌይስ እስቲ እንደሱ አይነት ቲፕ ነገር በየቀኑ እናስባለን። ጌታ ይረዳና። ኦኬ ማን ቀረኝ? ኪራ ጨምር እስቲ የሆነ ነገር ምን ቀረልህ? ምን ትጨምራለህ? እሺ ቴንኪዩ መምህር፣ በጣም ተባረክ። በጣም አይ ቲንክ በጣም ድንቅ የሚባል ኢንትሮዳክሽን ነው። እኔ ለምን እንደሆነ አላውቅም፣ ኢንትሮዳክሽን ታሪክም ስለምወድ ነው መሰለኝ። በጣም ነው የሚያስደስተኝ ኢንትሮዳክሽን ማዳመጥ። ለህዝቡን በዛ ሰዓት ስፔሲፊክሊ ጳውሎስንም የነበረበትንም ሁኔታ የህዝቡንም ደግሞ የተጻፈላቸው ተደራሲያኑ የሚባሉትን ከባህሉ አንጻር ከነበራቸው የአካባቢውም ስትራክቸር አንጻር እንዳይ ስለሚረዳኝ ይመስለኛል እና በጣም ድንቅ የሚባል ኢንትሮዳክሽን ነው። ምናልባት ቆንጆ አርግቶ ኖትድ ከማድረግ ጋር ሐሳቦቹን በተያያዘ ማነሳው ሐሳብ የሆነ ጊዜ ላይ እኛ የወጣት ህብረት ባይብል ስተዲ ላይ አፕላይ ለማድረግ ሞክረን ነበር። ቆላሲያስ እና ሌላ አንድ ተከታታይ ትምህርት እኛ ጋር መምህር ስላስተማርክ በዛ አይነት መንገድ እንደሚቀርብ ተስፋ አደርጋለሁ። ሜቢ እንደዛ ነው የሚሆነው። ቆንጆ ኖት ለመያዝ ይመቸናል እና ኮንክሉዥን ቢኖረው እዛ ላይ ደግሞ ሰፋ ያለ ዳሰሳ ቅድም ዋን ቱ ዋን እናወራለን አይነት ነገር ስለተባለ ማለት ነው። ግን እንደዛ ብቻ ሳይሆን ፋይናሊ አውዱ ልክ ሲዘጋ የሆነው ክፍል ሲዘጋ ቆንጆ ኮንክሉዥን ቢኖር ሞር በጣም ይቀርልናል ብዬ ተስፋ አደርጋለሁ። በተረፈ በጣም ተባረኩ። ቴንኪዩ፣ አመሰግናለሁ። ቴንኪዩ ኪራ፣ እንደሱ ምንም ጥያቄ የለውም። እኔ ምንድነው የኔ ፍላጎት ካይንድ ኦፍ ባይብል ስተዲ እንዲሆን ነው ፍላጎቴ። ለምንድነው ይሄ ግድ ነው። በቃ ኢንትሮዳክሽን የግድ አንድ ሰው ፕሬዘንት ማድረግ ስላለበት ነው ያደረኩት። እኔ መነካት የሚገባቸውን ነገር ነክተናል ብዬ ተስፋ አደርጋለሁ። የቀረውም እየተጨመረ ነው እየሰማችሁ እንዳላችሁት።
ይሄ በጣም ኢምፖርታንት ነው። ሄርሜኔቲክስን ስናጠና ይሄ ነገር ያለውን ቦታ ባለፈው ለማየት ሞክረናል። ስለዚህ ሁሉ ጊዜ እንዲህ ያለ ትሬንድ ቢኖረን ይመከራል። ጥናቱን ስናደርግ ለምሳሌ አሁን አሳይመንት ሰጥቻችኋለሁ ከምዕራፍ 1 እስከ ምዕራፍ 14 አጥንታችሁ ነው ብያለሁ። ብሬክ ዳውን እሰራለሁ እኔ ኬት ምዕራፍ 14ን ከ1 እስከ 14 ወጥ ነው ወይንስ ለ2 ለ3 መከፈል ይችላል የሚለውን እኔ የኔ ኃላፊነት እሱ ነው። እሱን ብሬክ ዳውን እሰራለሁ። በዛ ክፍል ውስጥ ያሉትን ዋና ሐሳቦች እንደ ሰመሪ ነገር አቀርባለሁ። በጥያቄ መልክ ምናምን አደርግና እንደሱ አድርገን አዋስተን ፋይናሊ ቅድም ባልከው መንገድ የሆነ ነገር እንላለን። ይሄ ግን ከአንድ ሰው እንዳትጠብቁ ነው። የኔ እንትን ምንድነው ከኔ ብቻ እንዳትጠብቁ በብዙ ምክንያት አንድም የጥናቱን ሂደት እንደዛ እንዲሆን ነው ያደረኩት ማለት ነው። ይሄንን ክፍል አሁን መድረክ ላይ ቢሆን እንደዚህ አላደርግም። መድረክ ላይ ቢሆን ራሱን የቻለ አካሄዳለሁ። ይሄ ካይንድ ኦፍ የቤት ለቤት ባይብል ስተዲ ስለሆነ ያንን እፈልገዋለሁ። አንደኛ እያንዳንዱ ሰው መጽሐፉን ያነባል። እያንዳንዱ ሰው የሆነ ነገር ሪካፕ ያደርጋል። ከሚያነበው ክፍል ውስጥ የሆነ ነገር ይይዛል። ከዛ ያን ሐሳቡን ሪፍሌክት ያደርጋል። በዛ ሂደት ውስጥ ደግሞ አንብቦ የሆነ ነገር ለማለት ተዘጋጅቶ መጥቶ ወንድሜ አብርሽ ያንኑ ክፍል ተመሳሳይ ክፍል አንብቦ የሆነ ነገር ሲል እሱ ከተረዳው የተለየ ነገር ሲያመጣ ሲያይ ይገረማል። አየህ፣ በእግዚአብሔር ቃል ይገረማል። ይሄም ነበር እንዲማየት ነበረብኝ ብሎ እንዲያስብ ያደርገዋል። ይሄንን ነው እኔ የምፈልገው። ይሄንን ነው ሰው በግሉ መጽሐፍ ቅዱስን እንዲያነብ እንዲገረም እና ፕሮፐር የሆነ አንደርስታንዲንግ። የተበተነ ዕውቀት ኤክስፔክት እንዳታደርጉ እዚህ ጋር አይሰራም። በፍጹም እንደዛ አልመጣንም። የመጣንበት መንገድ እንደሱ አይነት ነገሮችን ኢንተርቴን እንዳናደርግ ጫና ያደርግብናል። ቲዮሎጂ ስኩል ጥቅሙ እሱ ነው። ቲዮሎጂ ትምህርት ቤት መግባት ፍሬምድ የሆነ ኖሌጅ ነው የሚኖራችሁ። ሁሉንም ያገኛችሁትን ነገር አንባችሁ አትዘረግፉም። ፍሬምድ የሆነ ቲም ያለው ቲዮሎጂ ያለው አፕሮች ነው የሚኖራችሁ። እንደዛ ነው እንግዲህ የማስበውና ፋይናሊ እሱን እናደርጋለን። ምንም ጥያቄ የለው። ሰብሰብ አድርጌ የተባለውን ነገር ወይ ሊባል የሚገባውን ነገር በተወሰነች ደቂቃ ማንሳት አይቀርም። በጣም ኢንጆይ እናደርገዋለን በእርግጠኝነት። እና አደራ ምላችሁ ባካችሁ፣ እኔ አሁን እዚህ ጋር 30-40 ሰው ነው ያለው። 100ም ሰው 200ም ሰው ቢመጣ አሉ እኮ ቅዱሳና መጽሐፍ ቅዱስ ያጥኑት፣ አበረታቷቸው። ሰው ሊረሳም ይችላል፣ አሳስቧቸው። እሱን አድርጉ። እንደሱ እናደርጋለን። ቴንኪው ስለማሳሰቢያው ኪራ፣ ጌታ ይረዳናል። አስራትዬ እንኳን ደህና መጣ። ደስ የሚል ኢንትሮዳክሽን ነው የተሰጠውና ጌታ ይባርክ። በጣም ጥሩ ነው አሳሳብ እንዳለ የተጀመረውና አይ ጥሩ ነው በጣም እንግዲህ አይ ቲንክ በጥልቀት እናጠናለን ብዬ ተስፋ አረጋለሁ። አንዳንድ ልዩነቶችን ቢኖሩ በኋላ ላይ እንወያይበታለን። አሁን እንደነ አፖስትልሺፕ ኦፍ ቲሞቲ የሚለውም ትንሽ ያው ኢትስ ስትሬችድ there is no reference so እሱን በደንብ እናወራበታለን ሌላ ጊዜ። ሲላስ አሁን ለምሳሌ ነብይ እንደሆነ መጽሐፍ ቅዱስ ይናገራል። ስልዋኖስ ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይ ነብይ እንደሆነ ይሁዳና እሱ ነብይ እንደሆኑ ይናገራል። የጢሞቴዎስ ግን ሞር ኦፍ እረኝነቱን ነው የምናየው እንጂ ኦፍ ኮርስ በዛ በባንደረባነት ደረጃ ተቀብሎት አብረው መልእክት አብሮት እንደነበረ እናውቃለን። ከልጅነት ወደ ባንደረባ ይሄ ወደ ኮወርከርስ አምጥቶታል ጳውሎስ ልጄ ብሎ። ግን አፖስትልሺፕ አይ ቲንክ ዊ አር ሪዲንግ ኢንቱ ዘ ስክሪፕቸር ብዬ ነው እና ኤክሰጀቲካሊ እሱ ፌር አይሆንም። አይኖ እንደዛ የሚሉ ሰዎች እናውቃለን። ግን አይ ቲንክ ጥንቃቄ ብናደርግ እሱ ላይ። በተረፈ ግን ያው እዛ ክፍል ላይ ስንደርስ በደንብ እንወያይበታለን። በተረፈ በጣም ጥሩ እንትን የሰጠው ኢንትሮዳክሽን የሰጠህን። ምናልባት አንድ የምሰጠው እንትን ከ1 እስከ 14 በአንድ ጊዜ ሊበዛ ይችላል። በጣም ዲፕ የሆነ እንትን ስላለው ምናልባት እሱን በሁለት ጊዜ ምናምን ቢጠና ሞር ሰፋ አድርጎ ለማጥናት ይቻላል። አይኖ አንድ ዲስኮርስ ነው ከ1 እስከ 14 አንድ ዲስኮርስ ነው። ግን ቢሆንም በጣም ብዙ ኮንቴንት ነው ብዙ ያለው እና እሱን ብታስብበት ጥሩ ነው ብዬ ነው ፊድባክ የምሰጥ። በተረፈ ግን it is wonderful
በጥልቀት እንድናስብ የሚያደርግ እንትን ነው። ተባረክ። ያ እንደሱ ነው የምናደርገው። እንትኑ አንድ ሐሳብ ላይ ስለሚያጠነጥን ከ1 እስከ 14 ከ1 እስከ 3 አሁን ብል ምናልባት ሰው ሊያጥርበት ይችላል። ስለዚህ ሲያነብ እንዳይቆም አትሊስት እዛ ውስጥ ያለው ነገር በደንብ እንዲያይ ያንን ብሬክ ዳውን እንሰራለን። ቨርስ ባይ ቨርስ አይነት አፕሮች ለማድረግ ነው እያሰብኩ ያለሁት። በዚህ ሂደት ውስጥ ምናልባት 2 ሳምንት 3 ሳምንትም ዲስከስ ልናደርገው እንችላለን። ጊዜ እኔ በእኔ በኩል ነፃ ነኝ ብያቸዋለሁ። ይህንን የኤፌሶን መልእክት ዓመትም 2 ዓመትም ብናጠናው እኔ ቅር አይለኝም፣ ምንም ቅር አይለኝም። እግዚአብሔርን ቃል ስለሆነ እያጠናን ያለ ነው። ስለዚህ በርካታ ቴዎሎጂካል ኢሹም ውስጡ ስላለ ምንም ይጎልብን ነገር የለም። ወደ ሌሎቹ ቴክስት ለመሄድ ሲባል ካልሆነ በስተቀር የኤፌሶን መልእክት ሰፊ ጊዜ ሰተነው ብናጠና ችግር የለውም። በ2 ወርም በ6 ወርም ቢያልቅ ኢትስ ኦኬ። ስለዚህ ፍሌክሲቢሊቲ አለ። ከዚህ እስከዚህ ግን ሁሉ ጊዜ እንላለን። አሁን ኔክስት ዊክም ምናልባት ደግሞ ይሄንን ክፍል እናነብ ይሆናል ወይ ቀጥሎ ያለውን ቁጥሮች ይዘን እንሄድ ይሆናል። ስለዚህ በትክክል ያንን ነው የምናደርገው። ጌታ ይረዳናል። ተባረክ። ቴንክ ዩ። የጢሞቴዎስን ጉዳይ እንግዲህ እንመጣበታለን። ኤኒዌይስ ችግር የለም። ጌታ ኢየሱስ ይባርካችሁ። በጣም እናመሰግናለን። ቸር ቆዩልኝ። እንግዲህ ተባረኩ። ሰላም ነው።